ስሙኝማ በቀደም አነቃቂ ሐሳብ አቅራቢው ማን ያዟል ምግብ ቤት ጎራ አልሁ። ያው እኔ ከተነቃቂዎች መሃል አይደለሁም፣ ግን ችግሩ ከኔ ሳይሆን አይቀርም። የሚያፈስ ጣራና የረጠበ ፍራሽ የሚያነቃይ ሰው አይደለሁም። ምግቡ ግን በስመ አብ ገራሚ ነው። ጣት ብቻ ሳይሆን ክርን ያስቆረጥማል። አጋነንህ በሉኝና ወደፊት የአገራችን ምግብ በሦስት የሚከፈል ይመስለኛል። የፍስክ ምግብ፣ የጦም ምግብና የማኔ ምግብ። ፎሰስ የተባለው ምግብ በተለይ የሚዳሰስ ቅርስ ማለት ቁርስ ሆኖ መመዝገብ አለበት። ገና ከጉሮሮ ሳይወርድ የሦስት ፈረስ ጉልበት ይሰማሃል። ብርድ ልብስ እንደ ማሐረብ ማጠብ የሚያስችል አቅም ያጎናጽፋል። እንዲያውም አንድ ጓደኛዬ ባለፈው ፎሰስ የበልቶ መንገድ ሲያቋርጥ ሲኖትራክ ገጨው። አሁን ሲኖትራኩ ጋራዥ ገብቶ እየተጠገነ ነው። የምር ይሄ ማስታወቂያ አይደለም። የማኔን ቤት ጎብኙለት። እኛ ሙድ ስንይዝ እሱ ብርና ደንበኛ በመያዝ ላይ ነው። ክረምቱ እየተገባደደ ነው። ቡሄ እየመጣ ነው። ያ ማበጠር የተሳነው። እኔ ብዙ ጊዜ ረቂቅ ነገሮችን በምስል ካላሰብኋቸው አይገቡኝም። ቡሄን ሳስብ ሰይፉ ፋንታሁን የደብረ ብርሃን በርኖስ ለብሶ ዋየርለስ ጭራ ሲነሰንስ ነው የሚታየኝ። በእኛ ሰፈር ዱላ ይዞ ያልተሰማራ ፈላ የለም። ዘንድሮ ቡሄ ለየት የሚያደርገው ሕፃናት ብቻ ሳይሆን አዋቂዎችም ዓይናቸውን በጨውና በበረኪና አጥበው መሳተፋቸው ነው። ቅድም አንድ የ50 ዓመት ጎልማሳ በሕፃናቱ መሃል ተቀላቅሎ ጥሩምባ እየነፋ እኔ በር ላይ ሲጨፍር ነበር። 50 ብር ሰጥቼ 40 ብር መልስ ከተቀበልኩት በኋላ ግን በቡሄ አዋቂዎች እንዲጨፍሩ ባህሉ ይፈቅዳል እንዴ ስል ጠየቅኩት። ሰውየው ምን ብሎ መለሰ? ባህሉ ባይፈቅድም የኑሮ ውድነቱ ይፈቅዳል። ታሪክን ወደ ኋላና ወደፊት። አጼ በካፋ በዘመናቸው በጣና ሐይቅ ላይ ለሕዝብ መጓጓዣ የሚሆን ግሩም መርከብ ብርጊዳ በሚባል ቦታ አሰርተዋል። ካልተሳሳትሁ ብርጊዳ ደቡብ ጎንደር ውስጥ የሚገኝ ስፍራ መሰለኝ። ቦታውን በቅጡ የምታውቁ ማረሚያ ወይም ማብራሪያ መረጃ ከታች ልታክሉልኝ ትችላላችሁ። መርከቡን የገነቡት ከአገር ቤት እሳት ወላጅና አንጣጭ ማሞ የተባሉ ጠቢባን ሲሆኑ ከፈርዖኖች አገር የመጡ ድሚጥሮስና ጊዮርጊስ የተባሉ ሊቃውንት አብረዋቸው ሰርተዋል። ለመርከቡ ግንባታ ዋንዛ የተባለ የማይነቅዝ ዛፍ እንዲሁም 200 ማረሻ መስራት የሚችል ብረት አገልግሎት ላይ ውሏል። ወለሉንና ግድግዳውን ለመገንባት ከቅባኑግና ከዕጣን የተቀመመ ማጣበቂያ ተጠቅመዋል። በመርከቡ ገጽታ ዙሪያ ሰፊ ሐተታ የሚያቀርበው የአጼ በካፋ ዜና መዋዕል ጸሐፊ የመርከቡ ጋቢና የግመል አንገት እንደሚመስል ዘግቧል። በአምዱ ራስ ላይ ነፋስ የሚስብ ሰንደቅ አለ። መርከቡን ወደ ፈቀደው ወደብ ያደርሰዋል የሚለውን የጸሐፊው ምስክርነት ይዘን መርከቡ በነፋስ ኃይል እንደሚንቀሳቀስ መገመት እንችላለን። ከ300 ዓመታት በኋላ ጣናነሽ የተባለች መርከብ ቻይና ውስጥ ተበጅታ ያለ ፍጥረቷ በየብስ ለወራት ተንከራታ መዳረሻዋ ላይ ማረፏን ሰምተናል። ለሕዝብ አገልግሎት መርከብ መሸመት ጥሩ ነገር ነው። ከዚያ ይበልጥ እዚሁ በወንዛችን በቀያችን ለመፈብረክና ለመገንባት የሚያቅዱ ካሉ ይህ የታሪክ ቁራሽ ማነቃቂያ ሊሆናቸው ይችላል። የሆነ ጊዜ ላይ ምዑዝ መናና ካሳ በጠረጴዛ ዙሪያ እየመከርን ነው። የምክሩ ምክንያት ካሳ ነበር።
ካሳ በሙያው መሐንዲስ ሲሆን በትርፍ ጊዜው ፖለቲካዊ ግጥም ይጽፋል። ግጥሙ ብዙ ወዳጅም ጠላትም አፈራበት። ከጊዜ በኋላ ካሳ ጭንቀት ውስጥ ወደቀ። ከእኛ ከወዳጆቹ መፍትሄ ፈለገ። መንግሥት ቤቴ ውስጥ ስውር ካሜራ ያስገጠመ ይመስለኛል። ከሴቶች ጋር ስጫወት ቀርጸው ገመናዬን ለሕዝብ ለመበተን እንዳቀዱ ጠርጥሬያለሁ። ምከሩኝ አለ ካሳ። ካሜራ እንዳለ በምን አረጋገጥህ ስል ጠየቅኩት። ካሜራው ስውር ስለሆነ ያይሃል እንጂ አታየው። ደሞ አምፖል ራሱ ካሜራ ሊሆን ይችላል። በአሁኑ ጊዜ ዘመናዊ አምፖሎች የኤሌክትሪክ ለምድ የለበሱ ካሜራዎች ናቸው ሲል መለሰ። በቃ አምፖል መጠቀም አቁም፣ በርከት ያለ ጧፍ ገዝተን እናበረክትልሃለን አልኩት እየሳቁ። መና ኮስተር ብላ በማይቀለድበት አትቀልድ ብላ ከገሰጸችኝ በኋላ ወደ ካሳ ዞራ እንዲህ አለችው። ያንተ ችግር ምን መሰለህ? ብዙ ሴቶችን ትወዳለህ፣ ብዙዎችን ቤት ትጋብዛለህ። ለወንድ ልጅ ትልቁ ደስታ በሴት መታቀፍ መሆኑን አውቃለሁ። በሌላ በኩል ታጋይና የሕዝብ ነፃ አውጪ የመሆን ፍላጎት አለህ። ግን ማወቅ ያለብህ አንድ ነገር አለ። በአንድ ጊዜ ጀግናና ደስተኛ መሆን አይቻልም። የፖለቲካ ትግል መስዋዕትነት የሚጠይቅ ነገር ነው። መስዋዕት የግድ ሕይወትን ማጣት ላይሆን ይችላል። ግን የምትወደውን ነገር ማጣት፣ ከስጋ ደስታ መቆጠብ፣ ምቾትህን መቀነስ ግዴታ ነው። አንድ ቋሚ ፍቅረኛ ያዝ፣ አግባ። ይህን ስታደርግ ጠላቶችህ አንተን የሚያጠቁበትን አንድ መሳሪያ ሳጣሃቸው ማለት ነው። ከመና ቀጥሎ የተናገረው ሙዑዝ ነው። ስማኝ ካሳኖቫ አለ ሙዑዝ፣ በስውር ካሜራ እየቀረጹኝ ነው ብለህ ካሰብህ አይቀርጹህም ብዬ ላጽናናህ አልችልም። የመናን ምክር መቀበል የምትችል ሰውም እንዳልሆን አውቃለሁ። አለሌ መሆንህ የታወቀ ነው። ካንተ ጋር ስንጻጽር እኔ ያልተጎመደብኝ ስልብ ነኝ ማለት እችላለሁ። ሴቶችን ተው ከምትባል ፖለቲካውን ተው ብትባል ይቀልሃል። ስለዚህ እኔ የምመክርህ ከሴቶች ጋር ስትናዳ ጥሩ አርገህ ንዳ። ንዳ የሚለውን ቃል በዋናው ተክተው ያንብቡት። ደራሲው እንደ ተቆረጠ የእንሽላሊት ጅራት እየተላወስህ ወገቡን እንደ ተመታ እባብ እየተቅመደመድህ አንገታችን እንዳታስደፋና አደራ። በካሜራ እየተቀረጽክ እንደሆንክ እያሰብህ ለታሪክ የሚቀመጥ ሰሪያ እያበረከትህ እንደሆነ በማሰብ ባለ በሌለ ጉልበትህ ንዳ። በኋላ ቪዲዮ ወጥቶ ሲታይ ሕዝቡ አጅር የለካ ፖለቲካው ላይ ብቻ ሳይሆን አልጋ ላይም ጀግና ነው ብሎ እንዲያደንቅህ ያስፈልጋል። ምክሩ በመና ረጅም ሳቅ ተቋረጠ። ይሄ ጅንን ቅብርር ብሎ ወደ ካሜራው የሚያየው ታሪከኛ የመጨረሻው የካፋ ንጉሥ ጋኪ ሼሬኮ መሆኑ ይታወቅልኝ። አብሮት የተቆራኘው ከባሮቹ አንዱ የሆነው አረሩ ነው። በተማረከበት ወቅት በጥቁር ካባ ላይ አረንጓዴ ጥለት ያለው ሸማ ደርቦ ነበር። የካፋ ጌቶች በብረት መዳፍ የሚገዙ የነበሩትን ያህል ማህበረሰቡ በእርሻ በውጊያና በዕደ ጥበብ የተራቀቀ እንደነበር ተመስክሮለታል። ካፋን ለማስገበር የጎጃሙ ተክለ ሃይማኖትና ራስ ጎበና ዘምተዋል። በመጨረሻ ራስ ወልደ ጊዮርጊስ ከጅማው አባጅፋር ጋር በማበር ከጣሊያን በተማረከ ጠመንጃና መድፍ ታግዘው ወደ ካፋ ዘመቱ። በአገራችን ታሪክ ደም መፋሰስ ብርቅ ባይሆንም ካፋን ለማስገበር የተደረገው ትንቅንቅ ከወዲህም ከወዲያም አያሌ ሰው እንደ ጥቢ ቅጠል የረገፈበት ነበር። የካፋ ንጉሥ በተማረከ ጊዜ እኔን የሚያክል ጀግና በወርቅ ሰንሰለት እንጂ በብረት ሰንሰለት ሊታሰር አይገባም በማለቱ ዳግማዊ ምኒልክ ፈቃዱን ፈጽሞለታል። ጎጃሞች ወደ ካፋ ብዙም ያልሰመረለት ዘመቻ ባደረጉበት ወቅት አንዲት ዘማች ሴት እንዲህ ብላ በዘፈን ታማርራለች። አሽከሮቹ ቂጣ እሱ ለሴ ለሴ
በካፋ ዘመቻ ልትወጣ ነው ነፍሴ፣ ምን ሆናለሁኝ ብሄድ ከደምሴ። ከእንግዲህ ወታደር ስከተልህ ብገኝ፣ ኮንታ የቀረውን አጋሰስክን ያርገኝ። ሴትዮይቱ የዘፈነችው በወታደር ባሏ ላይ ነው። ለሴ ማለት ከስንዴና ካጃ የሚጋገር ስስ ዳቦ ነው። ደምሴስ ማን ነው? ዘፈኑን መዝግበው ያቆዩልን አለቃ ተክሌ አልነገሩንም። ምናልባት ንጉሥ ተክለ ሃይማኖትን በዘመቻው እንዲያግዝ የተላከው ደጃዝማች ደምሴ ነሲቡ ይሆናል። ይህችን መግለጫ የጻፍኳት አንድም የካፋን ንጉሥና የሰራዊቱን አስደናቂ ጀግንነት ለመዘከር ነው፣ አንድም የሞትንም እኛ ያለንም እኛ ለማለት ነው። የሆነ ጊዜ ላይ የራስ አሉላ አባ ነጋን ፎቶ ፍለጋ ወደ ጉግል ተሰማራሁ። ጉግል ሁለት የማውቃቸውን ፎቶዎችና አንድ አዲስ ጨምሮ አቀረበልኝ። አዲሱ ምስል አሉላ አባ ነጋ በወጣትነታቸው ዘመን የሚል መግለጫ አለው። ፎቶው አረና ትግራይ ተብሎ ለሚጠራ የፌስቡክ መታወቂያ ፎቶ ወይም ፕሮፋይል ፒክቸር ሆኖ መቆየቱን መገንዘብ ቻልኩ። ፎቶውን ባየሁት ቁጥር ከሽማግሌው አሉላ ጋር አልመሳሰልልህ እያለኝ ስቸገር ነበር። እርጅና ይህን ያክል ሰውን ይለውጣል እያልሁ ተክዣለሁ። ፎቶው ላይ የሚታየው ፊት የራስ አሉላ አባ ነጋ ሳይሆን የስመ ሞክሸው የአንድ የሸዋ መስፍን ገጽታ እንደሆነ የተገነዘብሁት በቅርቡ ነው። ደካስትሮ የተባለ የጣሊያን አሳሽ ወደ ሸዋ ብቅ ብሎ ከተዋወቃቸውና ፎቶ ካነሳቸው ሰዎች የአንዱን ምስል መጽሐፍ ውስጥ አካቷል። ምስሉ ላይ እንደምትመለከቱት ከታች በጣሊያንኛ በተጻፈው መግለጫ እንዲህ ይላል። ፊት አውራሪ አሉላ የአርሲ ገዢ የደጃዝማች ሉል ሰገድ ልጅ ወይም የሸዋ መስፍን። ምን ለማስተላለፍ ፈልጌ ነው? ሞኝና ጉግል ያስያዙትን አይለቅም። በጥንታዊ ፎቶዎች ላይ የሌለ መግለጫ ወይም ካፕሽን ሰጥተን ወደ መረጃ ቋት በከተትናቸው ቁጥር ብዙ ሰው ልናሳስት እንችላለን። በጨው ደንደስ በርበሬ ተወደስ ይላሉ የቤት ሠራተኞች ሲተርቱ። ለመሆኑ በራስ አሉላ ዝና ሲወደስ የከረመው ፊት አውራሪ አሉላ በግሉ ምን ፈጽሞ ይሆን? እያጣራን ነው። አንገቱ ላይ ያሰረው ጨሌ ሻሜ ይባላል። ሻሜ ብዙ ጠላት ገድሎ ጀብድ የሠራ ጀግና ብቻ የሚያጠልቀው ነው። ድሮ ለጀግና ሲዘፈን በተወለደ በ10 ዓመቱ አፈሰሰበት ሻሜ ባንገቱ ይባል ነበር። ራስ አሉላ በተጭበረበረ ፎቶ መታወሱ ቢያሳዝንም በጀግና መወከሉ ያጽናናል። በአገራችን ሕዝብ ከገዥ ጋር ተማክሮ የመረጠው ብሔራዊ ምልክት ኖሮ አያውቅም። የአገር ገዢዎች የሆነ የሥልጣን ምልክት ይመርጣሉ። ያ ምልክት በውድም ሆነ በግድ ብሔራዊ ምልክት ሆኖ ይቀራል። ገዢው አምራቹን ሕዝብ ወይም ገበሬውን፣ አንጣሪውንና ነጋዴውን አማክሮ የመረጠው ምልክት መኖሩን የሚያስረዳ ታሪክ ካለ አቅርብልኝ። የዕድሜ ልክ ተማሪ ነኝና ሐሳቤን ለመቀየር አላቅማማም። አንበሳ የአራዊት ንጉሥ ነው ተብሎ ይታሰብበት በነበረበት ዘመን ነገሥታት አምሳላቸው አድርገው መርጠውታል። አንድም የክርስቶስ ምልክት ስለሆነ የክርስቲያን ነገሥታት ምልክት ሆኖ ቆይቷል። ይሁን እንጂ ሁሉም ነገሥታት ተመሳሳይ ልማድ አይከተሉም ነበር። ለምሳሌ ዳግማዊ ቴዎድሮስ የአንበሳ ማኅተም የነበረው ሲሆን ተተኪው አጤ ተክለ ጊዮርጊስ ነብርን በምልክትነት መርጧል። ንግሥተ ነገሥታት ዘውዲቱ እርግብን ወይም የኖህ ርግብ የማኅተሟ ምልክት አድርጋለች።
ታሪክን ትንሽ ብንበረብር በቀጥታም ሆነ በእጅ አዙር ከአዕዋፋት ጋር የተቆራኙ ጌቶችን ማግኘታችን አይቀርም። የካፋ ነገሥታት እንደ ጥንታዊ ግብፃውያን በላባ ያጌጠ ዘውድ ነበራቸው። ላባው ከየትኛዋ የወፍ አይነት እንደተነቀለ አላወቅኩም። ንጉሥ ምኒልክ የሐረሩን ኢሚር አብዱላሂን በጦርነት አሸንፎ ከያዛቸው ምርኮዎች መካከል ለማዳ ውሻና ለማዳ ወፍ ይገኙበታል። የምኒልክ ነገር ይመስለኛል ተረት፣ አሞራው በቀፎ ውሻው በሰንሰለት ብላ የዘፈነችው ገንቦኛ የወፉን አይነት ለይታ አልነገረችንም። ግን የተሸናፊውን ያክል አሸናፊው የማረከው ብርቅ ወፍ ቢሆን ነው። የጠቅላይ ሚኒስትር አብይ አህመድ ጣዖስ የዘመኑን መንፈስ የሚያስረሳ ክርክር ቀስቅሳለች። አንዳንዱ በሚያነሳው ክርክር ላይ አንዳች ፍሬ አይጠፋውም። ሥራ ከምፈታ ልጄን ላፋታ ብሎ የተሰማራም ሞልቷል። ስለ ጣዖስም ሆነ ስለ አንበሳ ትርጓሜ በሰፊው መለስበታለሁ። አይበልብኝና ስልጣን ላይ በወጣ የአንበሳንም ሆነ የጣዖስን ሐውልት አላፈርስም። በነበረው ላይ የራሴን ብሔራዊ ምልክት እመርጣለሁ። ከበሬ ሌላ ማንን ልመርጥ እችላለሁ? የሚወዱኝ ለምልክቱ ጥሩ ጥሩ ትርጉም እየሰጡ ይደግፉልኛል። በውቄ ለመጀመሪያ ጊዜ አርሶ አደሩን የሚያከብር ብሔራዊ ምልክት አስተዋወቀ እያሉ ያወድሱኛል። የሚጠሉኝስ በሬ የሚለውን ቃል በአንድ አዳር ስድብ አድርገውት ያድራሉ። ችግሩ ከምልክቱ አይደለም፣ ለምልክቱ ባለቤት ካለን አስተያየት ነው። ስሜት ከአእምሮ በላይ እንደሚበረታ ለማስረዳት ሾፐንሃወርንና ቢጤዎችን መተንተን አይጠበቅብኝም። እነዚህን የአገራችንን ተረቶች ብቻ ማየት ይበቃል። ሰውን ሲወዱ ከነንፍጡ ጠላት ይቀባል ጥላት። ስለ አለባበስ፣ ስለ አልኮል፣ ስለ ሲጃራ ጎጂነት፣ ስለ ትክክለኛው የወሲብ አቅጣጫ የሚሰብኩን የሞራል ዘበኞች በየመድረኩ ሞልተዋል። አብዛኞቹ እንደ ዝንብ እየኖሩ እንደ መላእክት የሚናገሩ ናቸው። እንዲህ አይነት ሰዎች በየሚዲያው ሲላዘዙ ወደ አእምሮዬ የሚመጣው አንድ ባልንጀራዬ የነገረኝ ገጠመኝ ነው። ሰውየው ዲያስፖራ ነው። አሜሪካ የተወለደ ልጅ አለው። አባትና ልጅ አይጣጣሙም። አባትየው ከሥራ ውጪ ያለውን ጊዜውን የሚያሳልፈው ልጁን በመምከር ነው። ተመካሪው ያለበትን ሁኔታ ያላገናዘበ ምክር አመጽ የሚያስከትል ጭቆና ነው። ዓለማየሁ እሸቴ ተማር ልጄ በሚለው ዘፈኑ እያለ ሲመክረኝ እየተማረረ ውሻዬን አቅፌ ሰማው ነበረ ይላል። እኔ ሳስበው ውሻውን አቅፎ እየተጫወተ እንጂ እየሰማው አልነበረም። በመጨረሻም የአባቱን ምክር ባለመስማቱም የተሳካለት ዘፋኝ ሆነ እና ዲያስፖራው አንድ ቀን ልጁን እንደ ልማዱ ሲላዘዝበት ቆየና ይህንን የመሰለ እንደ ማርና ወተት የጣፈጠ ምክር ስመክርህ የሚሰማህ ስሜት ምንድን ነው? የሚቻል ቢሆን ኖሮ አለ ልጁ፣ በአሪፍ ዘፈን መሃል እንደሚመጣ የዩቲዩብ ማስታወቂያ እስኪፕ ባደርግህ ደስታውን አልችለውም። በለው በለው፣ ዛሬ ታሪክ ተሠራ። ከተማውን በአንድ እግሩ አቆም ነው። ሽጉጥ መትረየሱን አንግቶታል፣ ያ ጥቁር ግስላ ደም ሸቶታል የሚለውን የዓለማየሁ እሸቴን ዘፈን በዓለማየሁ ፋንታ ድምፅ እያንጎራጎርሁ ከቤት የወጣሁ። ፓርኩ ላይ ስደርስ አንዲት ደርባባ ኤሽያዊት ሰልፈኛ ተዋወቅሁ። ከኢትዮጵያ እንደሆንኩ ስነግራት ዓይኗ በደስታና ባድናቆት ብዛት ተጨፈነ። በአጠቃላይ ፊቷ ግንባር ሆነ። እኔ ከደቡብ ኮሪያ ነኝ
አያቴ ስለ አገርሽ ብዙ ይነግረኝ ነበር። በነገርሽ ላይ አያቴ እናንተ አገር ዘምተው ከነበሩት ዘማቾች አንዱ ነው ብዬ ተቀደድኩ። የምርህን ነው? አያቴ ይሙት ኦ ማይ ጋድ ብላ ልትጠመጠምብኝ እጆቿን ዘርግታ ስትንደረደር ገለል አልኩ። ከፊት ለፊቷ ከቆመው ዘንባባ ላይ ተጠመጠመች። ዛሬ በተቃውሞ ላይ ለመሳተፍ መወሰንህ የአያትህን ጀግንነት መውረስህን ያሳያል አለችኝ። ነው ብለሽ ነው አልሁና እየተሽኮረመምሁ ወደ ለበሰችው ቁምጣ ተመለከቱ። እሷ በቁምጣ እኔ በቁጣ ተሞልተን መራመድ ጀመር። የኦሃዮን ወንዝ የሚያሻግረውን ቢጫ ድልድይ አልፈን ዳውንታውን የሚያስገባ አውራ ጎዳና ላይ ስንደርስ የተቆጣው ሰልፈኛ ቁጥር እየጨመረ ሄደ። ጥቁር፣ ነጭ፣ ላቲኖ፣ ኤሽያ የቀረ የለም። ዳውንታውን ስንደርስ የቤት መዝጊያ የሚያካክል የመስታወት ጋሻ የያዙ ፖሊሶች ተሰልፈው ጠበቁን። ካጠገባቸው አድማ በታይ መኪና፣ ብረት ለበስ መኪና፣ ታንክና የአየር መቃወሚያ ሳይቀር ያየሁ መስሎኛል። ሰልፉ በሰላም እየተካሄደ እያለ አንድ የተረገመ ጎረምሳ የሄኒከን የቢራ ጠርሙስ ወደ ፖሊሶች ወረወረ። ሄኒከን ቢራ የሚቀጥለውን ጽሑፌን ስፖንሰር እንደሚያደርግ ተስፋ አደርጋለሁ። ወዲያው ከፊት ያለው ፖሊስ ሰልፈኛውን የፕላስቲክ ጥይት ተኩሶ ጠነበሰው። አየሩ በስጋትና በቁጣ ተሞላ። ጂ ያንግ ወይም የኮሪያዊቱ ስም ነው መፈክሯን አንከርፍፋ አይን አይኔን ታየኛለች። ጥግሽን ይዘሽ ጠብቂኝ አልኩና ጃኬቴን አውልቄ አቀበልኳት። በጨበጣ ልትገጥማቸው ባልሆነ አለችኝ ባድናቆት ጮኻ። በጨበጣ ካልሆነማ በርቀት በፕላስቲክ ጥይት ለቅመው ጨርሶናል ስል መለስሁላት። ስማኝ ሃኒ አለችኝ። በጣም ከተጠጋሃቸው ፔፐር ስፕሬይ ይረጩሃል አለችኝ። አታስቢ፣ በርበሬ ስታጠን ስላደግኩ ችግር የለም። ወደ ፖሊሶች መራመድ ጀመርሁ። ተቃዋሚው ሰልፈኛ ጸጥ አለ። ፖሊሶች አይናቸውን ማመን አልቻሉም። ቶሎ ብለው አንድ ቁና ጭስ ለቀቁብኝ። በልጅነቴ የጎረቤታችን ጠላ ሻጭ ሴትዮ የጠላ ቂጣ ሲጋግሩ ያለ ፍላጎታችን ጭስ ሲያካፍሉን ስለኖሩ አይኔ ለምዶታል። እንዲያውም ቤት ውስጥ መለስተኛ ጭስ ከሌለ አይኔ በቅጡ አያይልኝም። ፖሊሶች ሁለተኛ ዙር ጭስ ለቀቁብኝ። ይሄኛው ጭስ አፕል ፍሌቨር እንዳለው ልብ አልኩ። ከፊት ለፊት ከቆመው ፖሊስ ልደርስ 2 ጫማ ሲቀረኝ ስልኬን አውጥቼ ፎቶ አነሳሁት። ከጥቂት ደቂቃ በኋላ ወደ ነበርኩበት ተመልሼ ስቆም ለመሆኑ አያትህ ኮሪያ የዘመቱት በምን ዘርፍ ነበር አለችኝ ጂያንግ። በጋዜጠኝነት። እንጫወት እንጂ የምን ማፈር ያቦዳ ሳይመጣ ሳይጫነን አፈር የማንኩሳ ዘፈን። ስለ ሞት 2 አይነት አመለካከት አውቃለሁ። የመጀመሪያው ከሃይማኖታዊ መገለጥ የመነጨና ብዙ ሕዝብ የሚያምንበት ነው። ሰው የእግዚአብሔር አምሳያ ፍጡር ነው። ሲሞት ነፍሱ ወደ ሰማይ ትሄዳለች። ምግባረ ሰናዮች የዘላለም ደስታ ይቀበላቸዋል። ኀጣን ደግሞ እሳት የማይጠፋበት ትሉ የማያንቀላፋበት የስቃይ ቦታ ይጠብቃቸዋል። ዓለማውያን ከዚህ የተለየ ሐሳብ አላቸው። ይህ ሕይወት ብቸኛው ሕይወት ነው። ደስታህንም ፍዳህንም እዚችው ትቀበላለህ። እፍርታምና መርልሆ የበዛበት ዓለም ውስጥ እንደምንኖር ባይካድም መልካም ሰዎች ጥሩ ጸጋዎችም ይገጥሙናል። ከትልቁ ህዋ ዕድሜ አንጻር ሲመዛዘን የሰው ሕይወት ሚጢጢ ብልጭታ ናት። ካምፋየር ሲነድ ወደ ጨለማ የሚተኑ ደቃቅ የእሳት ብናኞችን አይተሻል? እንደዚያ ነን።
ወይም ዘፋኙ እንዳለው ደስት ኢን ዘ ዊንድ ኦል ዊ አር ደስት ኢን ዘ ዊንድ። ስለ ትንሣኤ ያለኝ አመለካከት እንደ ሰዱቃውያን ነው። ከሞት በኋላ እንደ መኪና ጎማ የሚቀየር ሕይወት ያለ አይመስለኝም። ግን ደግሞ ሙሉ በሙሉ እርግጠኛ አይደለሁም። ልቤ መጠማቱን አላቆመም። ከዚህ ዓለም በብዙ እጥፍ የተሻሻለ ዓለም ውስጥ የመኖር ዕድል ቢሰጠኝ ዓይኔን አላሽም። አይመረመሪዋ ተፈጥሮ ቦታ አይፈጅም ብዬ ብታገስ ሁለተኛ ዙሩም ለመኖር ያምርሃል ብላ ከገገመችብኝ ደግሞ ምን አረጋለሁ? ሁኔታውን በጸጋ እቀበላለሁ። በሕይወት መኖርን የመሰለ ብርቅ ነገር በነፃ የሚገኝ አይደለም እና የመኖር ክፍያው ሞት ነው ይላል ስሙን የረሳሁት ሊቅ። ግጥም አድርጌ እስማማለሁ። ይህንን የውሰት ጥቅስ በውሰት ግድግዳ ላይ ለጥፌዋለሁ። ካልዋሸን በቀር ሁላችንም ሞትን በየጣቢያው እየሸወድን በዚህ ምድር ዘለግ ያለ ዕድሜ መቆየት እንፈልጋለን። አገሬ በሰማይ ነው የሚለው ሰባኪ ከእኔ ያነሰ የመኖር ጉጉት አለው ብዬ አላስብም። ለዚያ ነው እንኳን ቫይረስ እሾህ የማይዘልቀው ጓንታ ጥልቆ የማየው። ለዚያ ነው ከአፍንጫው ተርፎ አፍንጮ በርን መሸፈን የሚችል ማስክ አድርጎ የሚውለው። እኔም እነሆ ሞትን መቀበል የምችልበትን ሥልጣን ለመቅሰም መጻሕፍትን መረመርሁ፣ አእምሮዬንም በዘበስኩ፣ ጆሮዬንም በአረጋውያን ዲስኩር አስጠለስኩ። ከሚከተለው የአገሬ ገበሬ ግጥም በስተቀር የመሰጠኝ የለም። ጎሽ አይጠመድም፣ ሞት አይለመድም። የሚከተለው ጽሑፍ የተጻፈው የኮሮና ሰሞን ነው። ብዙ የአሜሪካ ላጤዎች ውሻ አላቸው። እኔ ውሻ የማሳድርበት አቅም የለኝም። ቢሆንም በቅርቡ ቤት ውስጥ ከሚርመሰመሱት ጉንዳኖች መካከል የሰልፍ መሪውን መርጬ አለመድሁት። ምሳ ስበላ የአንድ ሩዝ ፍሬ ጣል አደርግለታለሁ። ወደ ዘመዶቹ ይዞ ሊሄድ ሲል አንገቱን ይዤ አስቀረዋለሁ። እኔ የስዊድን ቮድካዬን ስቀመቅም ለገብሬ ወይም የጉንዳኔ ስም ነው በቆርኪ ወተት እቀዳለታለሁ። እየተላመድን ስንሄድ ከክብሪት ሳጥን ቆንጅዬ ቤት ቀለስኩለት። ብዙም ሳይቆይ ትእዛዝ ሰጥቷቸው ነው መሰል ሌሎች ጉንዳኖች ከቤት ጠፉ። እየሰነበተ ግን እንደ ጥንቱ መባከኑን ሲተው ወፍሮ ጥቁር እንቁላል መሰለ። በቀደም ለታ ከኦክስፎርድ ዲክሽነሪ ላይ ለመውረድ ሲሞክር ተፈጥፍጦ ሞተ። ቀሳ የመውጣት ወይም ኳራንቲን አንዱ ችግር ራስህን በጣም እንድታዳምጥ ማስገደዱ ነው እና ራስህን በጣም ካዳመጥህ የሌለ ነገር ሁሉ ሊሰማህ ይችላል። በጣም ሲቸግረኝ ለሐኪም ወዳጄ ደውልለታለሁ። እሱ ደግሞ ከያቅጣጫው ችግር መስማት ስለሰለቸው ነው መሰል በችግሬ ማላገጥ ጀምሯል። ችግር አለ ይለኛል ስልኩን አንስቶ። ባክህ ስውጥ ጉሮሮዬን ያመኛል እለዋለሁ። 10 ደቂቃ ያክል ዝም ብሎ ሲቆይ መፍትሄ ሊያመጣ ነው መስሎኝ ነበር። በመጨረሻ እንዲህ አለ፣ አንተ ዝም ብለህ ለምን ትወጣለህ? ከ2 ቀን በኋላ ደግሞ ደወልኩ። ችግር አለ? ባክህ ይህን ያክል ጊዜ ተጠንቅቄ መጨረሻ ላይ ሳልረታ አልቀረሁም። ደሞ ምን ሆንክ? ኃይለኛ ራስ ምታት አለብኝ። ትኩሳት አለህ? አለኝ። በቃ ትንሽ ታበድረኛለህ። እኔ የምኖርበት ከተማ በጣም ይቀዘቅዛል። ምን ነው ይህንን ታልማ ታልማ የሚል ቀልድህን ትተህ ችግሬን ብሰማኝ አልኩት ንድድ ብዬ። ሪላክስ። ሌላስ ምልክት አለህ? ጅማቴን ይጨመድደኛል። ሌላስ? ድንዝዝ የሚያደርግ ስሜትም አለኝ። አዝናለሁ። ቤት ውስጥ ተኮራምተህ እየዋልህ ሪህ ተጫውቶብህ ነው። ደነገጡ። የሚያሰጋ ነገር አለው አልኩት።
ወል እግርህ አካባቢ መለስተኛ መሽመድመር ሊያስከትልብህ ይችላል። ግን አትጨነቅ፣ ክትባቱ ሲደርስ አዝለን እንወስድሃለን። በዚህ አገር ውስጥ እንኳን መወለድ ያልነበረባቸው ወንዶች አሉ። ይህ አባባል ኩሸት እንዳልሆነ ለማወቅ ከፈለግ የሆነ ጊዜ ይፋ የሆነውን የዋልታን ዘገባ ተመልከት። በ2 ወር ጊዜ ውስጥ ከኮረና ሸሽተው ቤታቸው የተቀመጡ ከ101 የማያንሱ ሴቶች በአባቶቻቸው ተደፍረዋል። የገዛ ሴት ልጅን መድፈር ከወሲብ ረሃብ የሚመነጭ አይመስለኝም። በብዛት ሥልጣንን በክፋት ከመጠቀም የሚመነጭ ነው። አንድ ኢትዮጵያዊ አባት በልጆቹ ላይ ያልተገደበ ሥልጣን አለው። በብዙዎቹ ምዕራባውያን አገሮች ውስጥ የአባት ሥልጣን በሕግ ይገደባል። ለምሳሌ ሳይፈቀድለት የልጁ ምኝታ ቤት ሰተት ብሎ ሊገባ አይችልም። ለኢትዮጵያዊው አባት ፍጹም ሥልጣን የተረከበው ከባህልና ከድህነታችን ነው። የባህላችን ጉዳይ ብዙ የሚያሻማ አይመስለኝም። ሌላው የጥቃት ድንጋይ አቀባይ ድህነት መሆኑ አይካድም። የራሳቸው የመኝታ ክፍል ያላቸው ሴቶች ስንት ናቸው? ወላጅና ልጅ በጠባብ ክፍል ውስጥ ተፋጦ ይኖራል። ብዙ ጊዜ ሰዎች አዳፍነው ያቆዩት የጨለማ ገጽ በቀውጢ ዘመን ላይ ይጋለጣል። ለነገሩ በጨዋነትና በቅድስና ቅብ ተሸፋፍኖ የሚኖር ስነ ምግባር ውስጡ ገለጥ ተደርጎ ሲታይ ሰለሊት የበላው ጋን ነው። ምን ይሻላል? እንጃ። እስቲ መላምቱ። እጄን በሳሙና ከመታጠብ በተረፈኝ ጊዜ ለእንጀራ የሚሆን ሥራ እሠራለሁ። ማታ ማታ ደግሞ አፌ ላይ ነጭ ሽንኩርት፣ ትከሻዬ ላይ ነጭ ጋቢ ጣል አድርጌ ዩቲዩብ ላይ እጣዳለሁ። ከፊልሙም ከዘፈኑም ቀማምሼ የአገሬን ቃለ መጠይቅ ወይም ውይይት መመልከት ጀምራለሁ። አልናደድም፣ አላዝንም። እንቅልፍ ደርሶ ከነዚህ ስሜቶች ይገላግለኛል። አይበልብንና በዕለት ተዕለት ውሏችን በፖለቲካ አማርኛ የምንግባባ ቢሆን ሕይወት እንዴት እጅል ነበር። ሳስበው ራሱ ዘገነነኝ። ነገሩን በንጽጽር ለማየት የሚከተለውን ከፍቅር እስከ መቃብር የተቀነጨበ ውብ ስነ ጽሑፍ አንብቡልኝ። ሰብለ ወንጌል የገብሬን አንዲር እንዲህ በሩቅ በሰማሽ መጠን የአፏ ምሬት እየጣፈጠ ጠቅላላ ስሜቷ ከሐዘን ወደ ደስታ እየተለወጠ ሄደች። የእምባ ጎርፍ ያበላሸው ፊቷ እንደገና ውበትና ደምግባት ትንሽ በትንሽ መቀባት ጀመረ። ፍቅር እስከ መቃብር ሐዲስ ዓለማየሁ ገጽ 96። ይሄንን አንቀጽ አንድ የዘመናችን ፖለቲከኛ ቢጽፈው እንዲህ ሊያደርገው ይችላል። በአማራ ክልል ምስራቅ ጎጃም ዞን ነዋሪ የሆነችው ሰብለ ወንጌል ከአርብቶ አደርነቱ ጎን ለጎን ባህላዊ የሙዚቃ መሳሪያ በመጫወት ህብረተሰቡን የሚያገለግለውን የገብሬን ዋሽንት በከፍተኛ ትኩረት መከታተል ጀመረች። በከባድ ቀውስ ውስጥ ተዘፍቆ የቆየው ገጽታዋ ተሻሻለም። ቀደም ብሎ የነበረውና ዛሬ ድረስ እየተንከባለለ የመጣው ሐዘኗ በአስቸኳይ ተቀረፈም። መስቀለኛ መንገድ ላይ የነበረው ውበቷ ቀስ በቀስ ወደ ትክክለኛ መስመር መመለስ ጀመረም። ለረጅም ጊዜ ተራርቀው የነበሩት ፊቷና ደም ግባቷ ተቀራርበው መነጋገር ጀመሩም። የጸጥታ ችግር እስከ መቃብር አንቀጽ 96። የሎስ አንጀለስ ዝግጅት የሥነ ጽሑፍ ምሽት ተጠናቆ የፎቶ ማንሳት ሥነ ሥርዓት ነበር። አብሮ ተነሾቼ በውቄ ፈገግ በል እንጂ እያሉ ይጎተጉቱን ጀመር። እኔ ደግሞ ፈገግ የማለት ተነሳሽነት ከየት ላምጣ?
ከትኬት ሽያጭ የተሰበሰበው ገንዘብ የአዳራሹን ወጪ እንኳን እንደማይሸፍን እያሰብሁ አጥብቄ እየተከዝኩ ነበር። እንዲያውም ሆቴል የገብቼ የዓይኔ ጭገር እስኪረግፍ ድረስ እስካለቅስ ቸኩያለሁ። በዚህ መሃል አንዲት ልጅ አንዴ ለብቻ እፈልግሃለሁ ብላ ነጥላ ወሰደችኝ። ቀይ ናት። ሙሉ ቀን መለሰ ከወደዱ ላይቀር ይወዳሉ ቀይ እንደ ዓላማ ሰንደቅ ከሩቅ የሚታይ ብሎ የዘፈነው ለእንዲህ አይነቷ ሳይሆን አይቀርም። አሁን ሳስበው ግን ሙሉ የመሌ የዘፈነለት ዓላማ ሰንደቅ የፖላንድ ይሆን? እና ቀዮ ኪሴ ውስጥ የሆነ ነገር አስገባችና ጥላኝ ሄደች። ገልመጥ ገልመጥ አልሁና ከኪሴ የገባልኝን እስከ ወገቡ ብቻ መዘዝ አድርጌ ስሾፈው $100 ነው። ተባረኪ፣ አግኝተሽ አትጪ፣ ባታገኝም አትጪ። አቤት ደግነት፣ አቤት ደም ግባት! አንቺን ነበር በተክሊል ማግባት። ውዴ ሆይ እነሆ ክረምት አለፈ፣ ጸደይ ደረሰ፣ ትካዜ ተደመሰሰ፣ ፈገግታዬ ተመለሰ። ወዲያው የሆኑ ዲያስፖራዎች ከበቡኝና ስለ ሀገሪቱ ጣፈንታ ምናምን ያወሩኝ ጀመር። እኔም በታላቅ ትጋት መተንተን ጀመርሁ። በመሃል የሆነ ሰውዬ መጣ። ሰውየው ሀብታም ዲያስፖራ ነው። ስሙን አቶ ለገሰ ልበለው። በሎስ አንጀለስ ከተማ ውስጥ የ2 ነዳጅ ማደያ ባለቤት እንደሆነ ሰምቻለሁ። ለቸርች ማሰሪያ ብዙ $፣ ለግሷል። ጎፈንድሚና ጨረታ ላይ የሚቀድመው የለም። ኦኤምኤንንም ሆነ ባልደራስን በገንዘብ ይደግፋል። ፖለቲከኞች ሀብታም እንዲሆኑ እፈልጋለሁ። ሌላው ቢቀር ለሀብታቸው ሲሉ አገሪቱን ይጠብቋታል ይላላሉ። ሳብ አረገና በኪሴ ውስጥ የሆነ ነገር ሸጎጥ አረገልኝ። ልቤ በደስታ ተነካ። ሰውየው መላጣ ነው፣ ግን መላጣ ነው ብሎ ለማሰብ ራሱ ከበደኝ። ከፀጉር ቀንበር ነፃ የወጣ ሰው ነው ብዬ ገለጽሁት። ከዚያማ ምን ይሆናል? በዙሪያዬ የከበቡኝ ዲያስፖራዎች ስለ ሀገራችን መጭጣ ሲተነትኑ እኔ የምሰማ መስዬ የለሁም። ቀልቤ ኪሴ ላይ ተተክሎ ቀረ። ልጆቹ ቶሎ ለቀውኝ ኪሴ ውስጥ የሚርመሰመሰውን ጸጋ እስክቆጥር ቸኰልሁ። በመጨረሻ ብቻዬን ቀርቼ ኪሴ ውስጥ ምገባበትን ዕድል አገኘሁ። ኮሽ ይች ነገር ቼክ ናት እንዴ? ሳወጣው በውቄ በሙያዬ የንግድ ሰው ብሆንም እያዋዙ የሚያስተምሩ የፍልስፍና ግጥሞችን እጽፋለሁ። እስቲ ይህንን አንብብና አስተያየት ለግሰኝ የሚል ጽሑፍ አፈጠጠብኝ። ነገሩ ቼክ አለመሆኑን ሳውቅ ሸክ ማድረግ ጀመርሁ። ይሄ መላጣ፣ ይሄ እንኳን ጸጉር ኮፍያ የማይረጋለት ተልባ ራስ ደሞ እኮ እኔ ልብ የለኝም። ባለ 21 ገጽ ግጥሙን ጀመርሁለት። የወንድ ልጅ ኖሮ አቤት መታከቱ፣ በጠዋት ተነስቶ ሱሪ ውስጥ መግባቱ እያለ ይቀጥላል። ጋዜጠኛ ስዩም ተሾመ እስካሁን አልተገደለም። እንዲያውም አድናቂው የሆኑ ባለ ሀብት የ500,000 ብር መኪና ገዝተውለታል። አሁን ስጋቴ ስዩም ተሾመ ይገደል ይሆን የሚል ሳይሆን ስዩም ተሾመ ይገድል ይሆን የሚል ነው። ጌታ ሆይ ስዩሜን ከሚንቀዠቀዥ እግረኛ ጠብቀው። ይብላኝ ለእኔ በአቶና በአውቶብስ ተወስኜ ለቀረሁት ምስኪን። የሆነ ጊዜ ላይ መንገድ ላይ ሃይገር ባስ ስጠብቅ አንድ ቢሊየነር አድናቂ ተመለከተኝ። በውቄ እዚህ ምን ትሠራለህ አለኝ። አውቶብስ እየጠበቅኩ ነው። አንተ እኮ የሕዝብ ሀብት ነህ። የማንም አክቲቪስት በምርጥ መኪና እየተንፈላሰሰ አንተ ለሃይገር ባስ መጋፋትህ ፌር አይደለም አለኝ በከፍተኛ የመቆርቆር ስሜት። እኔ በሕዝቡ ሳይሆን እንደ ሕዝቡ ነው የምኖረው። ሕዝባችን አንድ ቀን ሲያልፍለት ያልፍልኛል ብዬ ተፈላሰፍኩ።
ከእኔ ጋር አውቶቡስ የሚጠብቀው ያላለፈለት አልፎ ያጅ ዞር ዞር እያለ በአድናቆት ተመለከተኝ። ባለ ሀብቱ በትካዜ ለሰከንዶች ሲያየኝ ከቆየ በኋላ ምን አይነት መኪና ይመችሃል አለኝ። እኔ አሮጌ አይሁን እንጂ ችግር የለብኝም። ምረጥ ካልከኝ ግን ሌክሰስ ሞዴል በጣም ደስ ይለኛል። ትንሽ ከራሱ ጋር ሲመካከር ቆይቶ መንጃ ፍቃድ አለህ አለኝ። አሁን ምን አንሰፈሰፈኝ በማርያም። እኔ ደግሞ ከሌለህ ጃክሮስ አካባቢ የመንጃ ፍቃድ ትምህርት ቤት ስላለኝ በቅናሽ ዋጋ ላስተምርህ አስቤ ነበር። በልበርታ እንግዲህ ብሎኝ ሄሊኮፕተሩን አስነስቶ ሄደ። ከአንድ ቤተሰብ ወይም ከአንድ ብሔረሰብ አብራክ መገኘት ብቻ በቂ አይደለም። ከቤት አለፍ ሲሉ ጎረቤት የሚባል ነገር አለ። ብሔረሰብን ስትሻገር ኅብረተሰብ ይጠብቀሃል። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ብሎ ነገር ሁሌ አይሠራም። ሺህ አጥር ቢገተር፣ ሺህ ክልል ቢሰመር የጎረቤቱ ተጽዕኖ ሳያርፍበት የሚኖር የለም። አስቢው፣ ካልካድሽ በስተቀር በሕይወትሽ አንድ ቀን እንኳን ከሌላ ብሔር የተወለዱ ሰዎች ጥሩ ነገር አድርገውልሻል፣ እንድትኖሪ ረድተውሻል። እና በምን ሂሳብ ብሔረሰብሽን ብቻ ነጥለሽ ሕዝቤ ብለሽ ትጠሪያለሽ? ትንሽ አይሸመቅቅሽም? እኔ ፖለቲከኞች ድሮን በዘንድሮ ሚዛን ሲሰፍሩ ሳይ ግርም ይለኛል። ከብዙ ዓመታት በፊት በነገዶች መካከል የነበረው ግንኙነት በአብዛኛው ለግጦሽ ሳር፣ ለእርሻ መሬትና ለውሃ የሚደረግ ግብ ግብ ነበር። ግብ ግቡ በአብዛኛው የጉልበት ነበር። ጉልበት ያለው በፍላጎቱ አምሳል ሕግ ይቀርጻል። እርቅ፣ ፍትሕ ምናምን የጉልበት ጥገኛ ነበሩ። እኛ ግን ካወቅንበት አባቶቻችን ያልነበራቸው አለን። አሁን በምንኖርበት ዘመን ከመደባደብ መደራደር፣ ከመነቃቀፍ መተቃቀፍ የተሻለ እንደሚያስከብር ተደርሶበታል። ከስግብግብነት ይልቅ ተካፍሎ መብላት እንደሚያዋጣ ተባኖበታል። ወርቅ አለህ፣ የለመለመ መሬት ባለቤት ነህ፣ ጤፍ አለህ፣ ሰሊጥ አለህ፣ ወንዝ አለህ። መልስህ አዎ ከሆነ እንኳን ደስ አለህ። ያም ሆኖ በምድር ላይ ያለ ትልቁ ጥሬ ዕቃ ሰላም ነው። ሰላም ያለው ከድንጋይ ውሃ ያፈልቃል። ሰላም ከሌለህ ወርቁ ምን ታደርገዋለህ? ያለ ጥርጥር እንደ አቡነ ሰላማ ለብሰው ትቀበራለህ። አባ ሰላማ የተባለ በቴዎድሮስ ዘመን የኖረ ከግብፅ የመጣ ጳጳስ ሲሆን ከመሞቱ በፊት የሰበሰበውን ወርቅ ለአንጥረኛ ሰጥቶ የተንቆጠቆጠ የመነኩሴ ልብስ አሰርቶ አብረው እንዲቀብሩት ተናዘዘ ይባላል። የአቡነ ሰላማን መቃብር ለመጎብኘት ላሰባችሁ ማሳሰቢያ፣ የአቡኑ መቃብር በብሪታንያ ወታደሮች ተቆፍሮ የወርቅ ልብሱ መወሰዱ ተጽፏል። ምንጭ አሰጋኸኝ ዘዋርላ። በፖሊስ ላይ ያተኮረ ፖሊሲ። ሃይማኖቶች ያስፈለጉት ሰላማዊና በጥሩ ምግባር የታነጸ ትውልድ ለማፍራት ነበር። ግን በተደጋጋሚ እንደታዘብነው ይህን ማድረግ አልተሳካላቸውም። ጭራሽ ውሃ ቢያንቅ በምን ይዋጣል፣ ምላጭ ቢያብጥ በምን ይበጣል እንደሚባለው ችግር እንዲፈቱ ተስፋ የተጣለባቸው ራሳቸው ግብዳ ችግር ሆነዋል። በዘመናችን በሃይማኖት መደራጀት እግዜር ለበስ የበላይነት ትግል ነው። የበላይነት ፍላጎት በውይይትና በጊዜያዊ መተቃቀፍ አይረካም። አሁን እንግዲህ ተስፋዬ ማን ነው? ፖሊስ አይደለምን? ብትመርጡኝ በየቀበሌው በሚገኙ የአምልኮ ቦታዎች 50 ሜትር ርቀት ላይ የፖሊስ ጣቢያ ከፍታለሁ። የእሳት አደጋ መከላከያ አቋቁማለሁ።
በቤት አምልኮዎች ላይ ከበድ ያለ ግብር በመጣል ከሚገኘው ገቢ ፖሊስ ጠቀም ያለ ደሞዝ፣ አበልና ጥቅማ ጥቅም እንዲያገኝ አደርጋለሁ። አማኞች እርስ በርሳቸው ችግር ቢፈጥሩ ፖሊስ ጣልቃ በመግባት ችግሩን በድርድር ወይም በድብድብ እንዲፈታው አደርጋለሁ። ማንኛውም ያልሰገጠ ዜጋ የፖሊስ አባል መሆን ቢችልም ያፈረሰ ቄስና ያፈረሰ ሼህ በምልመላው ቅድሚያ እንዲያገኙ አደርጋለሁ። ፖሊሶች የተክለ ሰውነት ወይም አናቶሚ ጥናት ሥልጠና በሚገባ የወሰዱና የሚመታውን ቅልጥም ከማይመታው ጠንቅቀው የለዩ መሆናቸውን አረጋግጣለሁ። በየቦታው ተቋማትንና አልባሳትን በማቃጠል የሚደሰቱ ወጣቶችን ፍላጎት ለማርካት በየሳምንቱ በየሰፈሩ የሚከበር ዓለማዊ የደመራ ቦንፋየር በዓል አዘጋጃለሁ። ፖሊስ በአንድ ዓመት ውስጥ አስተማማኝ ሰላም ማስከበር ከቻለ ኅብረተሰቡ የፖሊስን አርማ አንገቱ ላይ እንዲያስር ብሎም ግንባሩ ላይ እንዲነቀስ አደርጋለሁ። እናቶች ለፖሊስ ስለት እንዲሳሉ አበረታታለሁ። ባለፈው ቦርሳዬን የነጠቀኝ ሌባ ይዘህ ብታሳየኝ ባላምባሩን ቆመጣ አስገባልሃለሁ፣ የአድማ መበተኛ ውሃ አፈላለሁ እያሉ እንዲሳሉ አደርጋለሁ። የአራዳ ዘበኛ ካኪ የለበሰው ሸማዬን አንጥፌ ክንዴን ላንተ ርሰው የሚለውን የድሮ ለፖሊስ የተዘፈነ ውዳሴ ተሻሽሎ በብሔራዊ መዝሙር ውስጥ እንዲካተት አደርጋለሁ። ለነገሩ በዚህ አፌ ማን ነው የሚመርጠኝ? መልካም ወጣት ዮናታን አክሊሉ አንዱን ወጣት ይዞ እያናዘዘው ነው። ዛሬ ወደዚህ ለምን መጣህ? ወጣት ያሳለፉት ጊዜ ከባድ ነው። በኃጢአት ተዘፍቄ ነው የኖርኩት። ዮናታን እስቲ አብራራው። ባላቸው የደከመባቸው ሴቶች በስልክ ደውለው እየጠሩኝ የዝሙት አገልግሎት ሰጥ ነበር። የሹገር ማሚዎች የስሜት አስታማሚ ሆኜ ኖርሁ። ለቤተሰቦች የምነግራቸው ማታ ማታ ላዳ ታክሲ እንደምሠራ ነው። ይደውሉልኛል። ጸዳ ብዬ ተለጫጭቼ እሄዳለሁ። በአንድ ምሽት በትንሹ 2000 ብር የግሌ ነው። ሴቶቹ የኔ ቆንጆ የኔ ሸበላ እያሉ ጉድ ሰሩኝ። ልጅነቴን ተጫወቱበት። ወጣቱ በጣም ያለቅሳል። ዮኒም ልቡ ተነክቶ በመጠኑ ያለቅሳል። ሕዝቡም አመል ሆኖበት ይላቀሳል። ካሜራማኑ ግን አያለቅስም፣ አርፎ ይቀርጻል። በተለይ አንድ ሴትዮ አለች፣ ጨላ የተረፋት ናት። 4 ሱፐርማርኬት አላት። ስሟን ባልጠቅስ ደስ ይለኝ ነበር፣ ግን ለሕዝቡ መማሪያ እንዲሆን በማሰብ ልጠቅሰው ተገድጃለሁ። ወይዘሮ ተናኘ ትባላለች። ቆንጆ ናት። ዕድሜዋ 52 ቢሆንም ገላዋ 18 የሚበልጠው አይመስልም። ለአንድ አዳር ውላ በሉን ሳይጨምር 5000 ብር ትለቅብኛለች። ሸጋነህ ሎጋነህ ዕቃ የወርቅ አለንጋ ነው እያለች ጉድ ሰራችኝ። ወጣትነቴን ተጫወተችበት። አባዬ ማረኝ፣ አዋርጅሃለሁ። እማዬ ማረኝ፣ የኢትዮጵያ ሕዝብ ማረኝ። መድረክ ላይ እጁን ዘርግቶ ይንበረከካል። ወጣቱ ተናዞ ታድሶ ከቤተሰቡ ጋር እርቅ አውርዶ ፕሮግራሙ ከተጠናቀቀ በኋላ የአገልጋይ ዮናታን ስልክ አቃጨለ። ሃሎ ዮኒ። አቤት ማን ልበል? አለ ዮናታን። ወጣት ጃምቦ እባላለሁ። እሺ ጃምቦ፣ ምን ነበር? የወይዘሮ ተናኘን ስልክ ማግኘት ይቻላል? ዮኒ፣ ይህን ሁሉ ፈተና አልፈህ ለሽልማት በመብቃትህ ደስ ብሎኛል። በ1571 ገደማ በልዑል ፋሲለደስና በቦረና ኦሮሞ የገዳ ሰራዊት መካከል ጎጃም ውስጥ ጦርነት ተደረገ። ቦረኖች አሸንፈው ልዑል ፋሲል በጦር ሜዳ ላይ ወደቀ። አሸናፊው የኦሮሞ አባዱላ ሱስንዮስ የተባለውን የልዑሉን ልጅ አገኘው። በጥንታዊት ኢትዮጵያ በጦር ሜዳ የተሸነፈን ምርኮኛ
ትንሽ ትልቅ ሳይሉ መረሸን ብርቅ አልነበረም። አሸናፊው ቦረን ግን መግደል ሲችል ምርኮኛውን ወደ ቤቱ ወሰደው። አንድ በሉ ቤቱ ወስዶ አሳደገው። የሱስንዮስ ዜና መዋዕል እንዲህ ይላል። ወደደውም እንደ ወለደው ልጁም አየው። እንደ ባሪያ እንደ ሕያው መሳሪያ ሳይሆን እንደ ልጅ መሆኑን ልብ እንበል። ከጥቂት ጊዜ በኋላ ተሸናፊዎች በርትተው ምርኮኛውን ሱስንዮስን አስመለሱት። ሱስንዮስ ከምርኮ ሲመለስ ኮስምኖ ገርጥቶ እንደ ጀሚላንተር እጁን አጥቶ አልነበረም። አቶ አጽመ ጊዮርጊስ የተባሉ መዝጋቢ የጻፉትን ልጥቀስ። ማራኪው በመልካም ያኖረው ነበረ፣ ከመንጋው አይለየውም ነበረ። ቋንቋቸውንና ታላላቆችን ጀግኖች በክብር የሚዘፍንላቸውን ያውቅ ነበረ። ልማዳቸውና ፍርዳቸው ገብቶት ነበረ። 3 ዓመት ከመንፈቅ ወይስ 5 ዓመት ኖረ ይላሉ፣ አይታወቅም። ከምርኮ በተመለሰ ጊዜ 15 ዓመት ይሆነዋል። በብርቱ ፈረሰኛ ሆኖ ነበረ። ጦርነትም ለምዶ ነበረ። አንበሳም ገድሎ ቁንጮም ነበረው። ሱስንዮስ ከአሳዳጊው ቤት የወጣው በዘመኑ ለኑሮም ሆነ ለሥልጣን ትግል ብቁ የሚያደርጉትን ጸጋዎች ወይም ኳሊቲስ ይዞ ነበር። ከአማርኛ በተጨማሪ አፋን ኦሮሞ ቀስሟል። ብርቱ ፈረሰኛ ሆኗል። ብርቱ ፈረሰኛ፣ የጦር መላ አዋቂ እንዲሁም አንበሳ ገዳይ ሆኗል። ምርኮኛ ሆኖ ገብቶ የማራኪ ብቃት ይዞ ወጣ ማለት ነው። ከዚያ ወደረኞቹን አሸንፎ ዙፋን ላይ ተቀመጠ። እንኳን የወንዛችን ሰው ፈረንጅ ሳይቀር ሞጋሳ ይቀዳጅ ነበር። ጀርመኑ ክራፍ፣ ፈረንሳዊው ሚካኤል ዲያባዲ፣ ጥልያኑ አባ ታውሪን በሞጋሳ ኦሮሞ ከሆኑ ፈረንጆች መካከል ይጠቀሳሉ። የማኅበረሰቡ አባል ሆነው የማኅበረሰቡ በረከት ተካፋይ ሆኑ ማለት ነው። ሞጋሳ ባዕዱን ዘመድ የማድረግ ድንቅ ባህል ነው። ሌላው እንዲኖር መፍቀር ነው። ሞጋሳ ይገባዋል ሙገሳ። ይህ ከታች የምታዩት ደብር አይደለም። በአዲስ አበባ ደጃች ውቤ ሰፈር የሚገኝ ዘናጭ ምግብ ቤት ነው። ደጃፉ ላይ የወፍ ማስፈራሪያ መስሎ የቆመው ወጣት ደግሞ እኔው ነኝ። ይህ ቤት ከአጠገባቸው እየኖርን ከማናስተውላቸው የሚዳሰሱ ታሪኮች አንዱ ነው። በቀኝ በኩል ካለው ምስል ማየት እንደሚቻለው ቤቱ የንግሥተ ነገሥታት ዘውዲቱ መኖሪያ ነበር። ጥንታዊ ቤቶች በሰጎን እንቁላል ያጌጠ ጉልላት ነበራቸው። ዛሬ ጉልላት በዲሽ ተተክቷል። ጥንታዊ የሥነ ሕንፃ ዘይቤ በዘመናዊ ሕንፃዎቻችን ላይ አሻራ አለመተው ያስገርማል። ይባስ ብሎ የጡብና የመስታወት ነዶ ለመቆለል ሲባል ጥንታዊ ቤቶች የሚፈርሱበት አጋጣሚ ሞልቷል። ለማንኛውም ነገ የዶዘሩ እግር በየት እንደሚያልፍ አይታወቅምና በየቅርሱ ፊት ፎቶ እየተነሱ መቆየት አይከፋም። ሰሞኑን ትራፊክ ፖሊስ የኢኮኖሚ ግሽበት ስላጋጠመው ቀበቶ ከማያስሩ ተሳፋሪዎች ላይ የ300 ብር ግብር እየሰበሰበ ነው። 300 ብሬን አሳልፌ ከምሰጥማ አይደለም ቀበቶ ዝናር እታጠቃለሁ። ሰሞኑን በየመንገዱ የትራፊክና የተሳፋሪ ጭቅጭቅ በሽ ነው። ጃን ስዩም ተሾመ ማልታቲ፣ ለምንድነው ቀበቶ ማትታጠቀው? ጌታዬ፣ ቀበቶዬ በቦርጨ ውስጥ ህቡ ገብቶ ወይም ተሰውሮ በቀላሉ ስለማይታይ እንጂ ታጥቄያለሁ። እንዲህ አይነት ነገር አይሰራም። አንቀልባም ቢሆን መታጠቅ አለብህ።
በነገራችን ላይ ቦሌ አካባቢ ጫማቸውን በአግባቡ የማያስሩ እግረኞችን መቅጣት ተጀምሯል። ኢጆሌ ቦሌ አነ አስጠንቅቅክሙ፣ የሰኔን ባርኔጣ የደፋች ከላይ ብርቱካናማ ኮት ከታች ቀይ ሱሪ የለበሰች መጥረጊያ ያነገበች ሴትዮ ካየህ መንገድ ጠራጊ መስላህ እንዳትሸወድ። ኢቲዜ ትራፕ የእግረኛ ጫማ የምትሰልል ስውር ትራፊክ ፖሊስ ናት። በነገራችን ታች ከልምድ እንደታዘብኩት ሸገር ውስጥ እግረኛ የሚያከብር ባለመኪና ማግኘት ብርቅ ነው። አንዳንዴ ሽማግሌነቴን እንኳን ከግምት አስገብተው ያሳልፉኛል ብዬ ጠብቃለሁ። ወፍ የለም። ወይ የምሰጋውን ያህል ሽማግሌ አይደለሁም፣ ወይ የሕዝቡ ስነ ምግባር እየላሸቀ ነው። ዜብራ ሳቋርጥ ፖስታ ተሸካሚ ትራፊክ በሎጬ ያልፍብኛል፣ ቪትዝ ይገፈትረኛል፣ ሲኖ ትራክ እንደ መሰናክል ይዘለኛል። ባለፈው ለአንዱ ሆድ ለባሰው ትራፊክ ፖሊስ ለአንዳንድ ነገር የሆነ ብዬ $50 ኪሱ ላይ አስቀመጥሁለት። ለትራፊክ ጉቦ የሰጠ የመጀመሪያው እግረኛ ሳልሆን አልቀርም። ከዚያን ቀን ጀምሮ ፖሊሱ 22 ላይ መንገድ ለማቋረጥ ስሰናዳ ካየኝ ወደ መገናኛ የሚወስደውን መንገድ አንደር ኮንስትራክሽን ብሎ ያዘጋልኛል። በእኔ ተረከዝና በተፎካካሪው መኪና መካከል ያለውን ርቀት በሜትር ለክቶ ከ100 ሜትር በታች የቀረቡኝን ሹፌር ይቀጣልኛል። ባለፈው አንዱ ራባፎርድ መኪና የያዘ ሰውዬ ዜብራዬን ጥሶ ሲነካው ትራፊኩ በሞተር ተከትሎ አስቆመውና መንጃ ፍቃዱን ብቻ ሳይሆን የቤቱን ካርታ ሳይቀር ነጠቀው። ከዚያ በውቄን ሶደሬ ድረስ ሸኘው ብሎ ፈረደበት። አመሰግናለሁ ኮንስታብል፣ ግን ሶደሬ መሄድ ሐሳብ የለኝም አልኩት። ፖሊሱ ትከሻዬን ቸብ ቸብ እያረገ መለሰ። አታስብ፣ አዝናንቶ የሚመልስ ሹፌር ተዘጋጅቷል። ትናንትና ከካዛንቺስ አዋሬ ሚኒባስ ተሳፍሬ ሲሄድ አጠገቤ የተቀመጠው ተሳፋሪ ክፉኛ ይታከከኛል። እርድናን ከእርጅና አስተባብሬ የያዝኩን የወንድማችሁ ይህችን አጭር ማሳሰቢያ ያለቀቅኩበት። ጀለስ ጭር ያለ ቦታ የሚያስደስትህ ከሆነ ኪሴ ውስጥ መግባት ትችላለህ፣ መብትህ ነው። ስርቆትን ግን አታስበው። ዶላሬን ስዊዝ ባንክ አኑሬዋለሁ። አይፎኔን ቤት ጥየው መጥቻለሁ። ፍላሽን እንደ ማተብ አንጠልጥየዋለሁ። በአጠቃላይ በዚህ ሰዓት መሰረቅ የምትችለው ቀልቤን ብቻ ነው። አዲስ አበባ ያለው የራይድ ታክሲ አገልግሎት ከአሜሪካው ኡበር የተቀዳ ይመስለኛል። ግን ከአሜሪካዋቸው ብዙ ልዩነት አለው። አሜሪካ ኡበር ለመጥራት ሂሳብ ቅድሚያ በካርድ መክፈል አለብሽ። ጥሪውን ከሰረዝሽ ደግሞ ኪሳራው ባንቺ ነው። የአዲስ አበባ ራይድ እንዲህ ያለ አሰራር የለውም እና ድምፃዊ ጌትያንን ላይ እንዳለው ሁኔታው ለእኔ ተመቸኝ። በቀደም ራይዶች ጋር ደወልኩ። ከመሸጋገሪያ ሙዚቃ በኋላ እባክዎ መነሻው የት ነው አለችኝ ቪትዝ አከፋፋይዋ። አዋሬ በድሩ በለጨ ፊት ለፊት ቆሜያለሁ። ደሞ አንቱ ባትኝ ደስ ይለኛል አሉ። መድረሻዎት? ጃን ሜዳ። በአቅራቢያ ያለ አሽከርካሪ ደውልልዎታል። አመሰግናለሁ አንቱ ኦፕሬተር። የነጂውን ስልክ በመጠበቅ ላይ እያለሁ አንዲት መኪና ከፊቴ ቆመች። በውቄ ናግባ ልሸኝህ። አይኔን አላሸውም። አመስግኜ ገባሁና መንገዴን ተያያዝኩት። ትንሽ ቆይቶ የራይዱ አሽከርካሪ ደወለ። ምስኪን። ይቅርታ የሚሸኘኝ ዘመድ አግኝቼ እየሄድሁ ነው አልሁት። ሰውየው ጦፈ። ታዲያ እዚህ ድረስ ለምን ታጉላላኛለህ አለኝ። መናደድ አያስፈልግም። ለተጉላላህበት የ15 ብር ሞባይል ካርድ ይላክልሃል። ሰውየው ስልኩን ዘጋው። በቅርብ ርቀት ቢያገኘኝ ኑሮ የኦክስጅን መሳቢያዬን ይዘጋልኝ ነበር።
በነገራችን ላይ ሰማያዊ ላዳ እንደ ሰማያዊ ፓርቲ የአገልግሎት ዘመኑን የጨረሰ ይመስለኛል። አንድ ሰማያዊ ላዳ የሚነዳ ወዳጄ ራይድ የተጀመረ ሰሞን የሰፈሩ ጎረምሶችን አስተባብሮ የራይዶችን የመኪና ጎማ ሲያስተነፍስ ይውል ነበር። ከ7 ወር በኋላ ሳገኘው ግን ራሱ ተንፍሷል። ራይዶችን እንዴት ታያቸዋለህ ስለው የመለሰልኝ መልስ አንጀት ይበላል። እነሱ በዳታ እኛ በጌታ እንተማመናለን። የመንግሥት ዋና ተግባር የዜጎችን ደህንነት ማስጠበቅ ነው። መንግሥት በሕዝብ ለሕዝብ የተቀጠረ ዘበኛ ነው ማለት ይቻላል። ዘበኛ ቤቱንና ቤተሰቡን ከአጥቂ መታደግ ካልቻለ ወይም ከለገመ ይባረራል፣ አለያም ከሌባ ጋር ተመሳጠረ ተብሎ ይከሰሳል። ላለፉት በርካታ ዓመታት ዘበኛው በር ላይ የለም፣ ወይ ደግሞ ከባለቤቶች ቀድሞ ተኝቷል፣ አለያም ከሌባው ጋር ሲወዳደር አቅመቢስ ነው። በአገሪቱ ወንጀል ይፈጸማል። ወንጀል ፈጻሚዎች ወንጀላቸውን እንደ አኩሪ ሙያ እንደ ሰርቶ ማሳያ በአደባባይ ይኮሩበታል። በአንጻሩ ወንጀለኛ ለፍርድ ሲቀርብ ከተመለከትን ብዙ ጊዜ ሆነን። ተማሪ አፍኖ መውሰድ መረን የለቀቀ ወንጀል ነው። መንግሥት የተጠቂዎች ብሶት አሳስቦት እጅግ ጥንቃቄና ጥበብ የተሞላ ዘመቻ በማድረግ ሊታደጋቸው ይገባል። አሁን ያለው ጭው ያለ ዝምታ ግን የአንድ ባላገር ተሳፋሪን ወግ የሚያስታውስ ነው። አንድ ባላገር ከወሎ ወደ አዲስ አበባ ይመጣና ታክሲ ይሳፈራል። ወደ መውረጃው ሲቃረብ እስጢፋኖስ ላይ ወራጅ አለ ይላል። መኔባሱ ግን የባላገሩን ጥያቄ ቸል ብሎ ጉዞውን ቀጠለ። ለጀዋ ወራጅ አለ ትሉ አሰማም ወይ? መኔባሱ አሁንም አልቆመም። ባላገሩ ምርር ቢለው እንዲህ አለ። ነገሩ እንዴት ነው? ሾፌሩ ወርዷል እንዴ? አንድ እንደ ሳማ የሚለበልብ እውነት ልንገርህ። የአገሬ ሰው ለቤተ መቅደስ ማሰሪያ ሲጠየቅ ያለውን አይሰስትም። ተበድሮ ሳይቀር ያዋጣል፣ ከሌላው ላይ ቀንሶ ይሰጣል። የዚያን ያህል ለሆስፒታል፣ ለመንገድ፣ ለትምህርት ቤት ግንባታ የሚሆን መዋጮ ለመሰብሰብ ሲተጋ አታየውም። በዚህ አገር አንድ ሐኪም ከሚያቀርበው ምክር ይልቅ አንድ ራሱን በነቢይነት የተቀባ ሰው የሚቀባጥረው ተደማጭነት አለው። ለምድራዊ ሕይወታችን ይህን ያህል ደንታ ቢስ ከሆንን ለምን በዚህ ምድር እንኖራለን? ለምን እንዋለዳለን? ለምን ስለ ሀገር፣ ስለ ርስት፣ ስለ ሥልጣን እናስባለን? ደጃዝማች ጎሹ መሰሉኝ። አንድ ቀን በቀይ ፈረሳቸው ተቀምጠው አያሌ ጭፍራ አስከትለው ወደ አደባባይ ይሄዳሉ። በተቃራኒ አቅጣጫ ከፊት ለፊታቸው የገጠር ሙሽሮች በብዙ የባላገር ዕድምተኛ ታጅበው ይመጣሉ። ሙሽሮቹ ሲቃረቡ ደጃች ጎሹ ከፈረሳቸው ዱብ ብለው ወረዱና ለሙሽሮች እጅ ነሱ። ከጭፍሮቻቸው አንዱ ተናዶ ጌታዬ፣ ሲሆን እኒህ ገጠሬ ሙሽሮች የእርስዎን ጎዳና አጨናንቀው መንገድ ሲያስተጓጉሉ ሊቀጡ የተገባ ነበር። ጭራሽ እርስዎ ወርደው እጅ ነሳሉ። ደጃች ጎሹ መለሱ፣ ወግድ ባክህ፣ እኛ በየቀኑ የምናገኘውን ደስታና ክብር ለአንድ ቀን ብንሰጣቸው ምን ይጎድልብሃል? የጥምቀት ቀን ኦርቶዶክሶች ሁሉ ሙሽሮች ናቸው። የመውሊድ ቀን ሙስሊሞች ሁሉ ሙሽሮች ናቸው። የእሬቻ ቀን የዋቄ ፈታ ተከታዮች ሁሉ ሙሽሮች ናቸው። ሙሽሮች ከነሰርገኛው በሰርጋቸው ቀን ልዩ መብት እንዳላቸው አንርሳ። በአዘቦት የማይደረጉ ነገሮች ሁሉ ማድረግ ተፈቅዶላቸዋል። አንድ ሹፌር ከ2 ጊዜ በላይ የመኪና ጥሩምባውን ከነፋብን በቀላሉ አንታገሰውም።
የሰርግ አጃቢ መኪኖች የሚለቁብንን የክላክስ ሩምታ ግን በጸጋ እንቀበለዋለን። በስምምነት ልዩ መብት ሰጠናቸዋል። ስለዚህ ያንተ ባልሆኑ ሃይማኖታዊ በዓላት ላይ ሰዎች መንገድ ዘግተው ቢጨፍሩ፣ ትርጉም የሚሰጣቸውን ባንዲራ ቢያውለበልቡ፣ ደስ ያላቸውን ምልክት ቢሰቅሉ ሊደብርህ አይገባም። ከደበረህ ደግሞ ድብርትህን አብሮ ለመኖር ሲባል የሚከፈል መሥዋዕትነት አድርገህ ለ1 ለ2 ቀን ቻለው። ምራቂ የእኛና የእነሱ የሚለውን ልብ ወለድ ቸል ብለሽ ብታስተውይው ዱባና ቅል በሚመስሉ ባህሎች ውስጥ ብዙ የጋራ ሐሳቦች ታገኛለሽ። ለምሳሌ የተለያዩ እምነቶች ለውሃ ወይም የተቀደሰ ውሃ የሚሰጡትን ቦታ አስቢው። የእግዚአብሔርም መንፈስ በውሃ ላይ ሰፍኖ ነበር ይላል መጽሐፍ ቅዱስ። የሙስሊሞች ቅዱስ ቁርአን ውስጥ ከ63 ጊዜ በላይ ስለ ውሃ ፋይዳ ተጽፏል ይባላል። ጥንታዊው የኦሮሞ ሚቶሎጂ እንደሚነግረን የመጀመሪያው ፍጥረት የወጣው ከውሃ ነው እና ቅልጥ ያለው ዓለማዊ በውቄ እዚህ ምን ዶለው የሚል ጥያቄ ሊነሳ ይችላል። ነቢያት በመላ የተገለጠላቸው እምነት ዓለማዊ ሳይንቲስቶች በምርምር ከደረሱበት እውነት ጋር ይገጥማል። ወደድህም ጠላህም የመጀመሪያው ምንጅላትህ ዓሣ ነው ይላል የዝግመተ ለውጥ ምሁሩ ሪቻርድ ዳዊክንስ። ሁላችንም የአንድ ወንዝ ልጆች ለመሆናችን ከዚህ በላይ ምን ምስክር ይመጣል? የወንዜ ልጆች መልካም በዓል። ይህ ጽሑፍ የተጻፈው ኮቪድ በገባ ወቅት ነው። ወደ አሜሪካ የተመለስሁት ትራምፕ ከግብፅ ጋር ተሞዳምዶ የኢትዮጵያን አስገድዶ ለማስፈረም በዛተበት ቀን ማግስት ነበር። ብዙዎቻችሁ የኢትዮጵያን እንዲህ ባለ የጭንቅ ቀን ጥላት መሄድህ ክደት ነው በማለት በኢንቦክስ ወቅሳችሁኛል። የወጣሁት ለታክቲክ ነው። እንደኔ አሜሪካን ከውስጥ ሆኖ ለመታገል ከዚህ ጊዜ የተሻለ አጋጣሚ የለም እና ስማይ ጠሬው እንዴት እያረጋችሁ ነው? ከአምቡላንስ ሰብሮ ያመለጠው ትኩሳታም ዜጋ ሲረሸን ላይቭ የሚተላለፈው መቼ ነው? ለመሆኑ ዛፓዎች አስፈላጊውን ፍተሽ አድርገውበታል? እንደኔ ኤርፖርት ላይ በመሳሪያ ሲዳብሱት ትኩሳቱ ያሻቀበው በቫይረሱ ምክንያት አይመስለኝም። የሆነ በዱባ ቅጠል ጠቅልሎ የዋጠው ኮኬን ሳይኖር አይቀርም። አለበለዚያ ሰው እንዴት የጤና ድጋፍ ሸሽቶ ያመልጣል? እኔማ አስፈላጊውን ጥንቃቄ ሳደርግ ቆይቻለሁ። ፊትህን አትንካ ተብሏል። ፊቴን አልነካም። መንገጭላያ ግድም ሲበላኝ እንደ ዳንግል የበግ የግድግዳውን ጠርዝ በመታከክ ጥሜን አረካለሁ። ማንኛውም አይነት የበር እጀት አልጨብጥም። ትናንት የአንዱን ሚኒ ማርኬት በር እንደ ቻክ ኖሪስ በርግጫ ከፍቼ ስገባ ዘበኛው ተናዶ በጥፊ ሊያጮለኝ ከቃጣ በኋላ ለቅድመ ጥንቃቄ በሚል በጠረባ ጣለኝ። በቀደም ዕለት ወደ ቤቴ እየሄዱ አንዱ ከጀርባዬ አስነጠሰ። ዞር አልኩና ሰውዬ በሕግ አምላክ እንዳትንቀሳቀስ። ምን ነው? ያስነጠስክበት ቦታ ከኔ ጋር ያለውን ርቀት ልለካው ነው። ከ3 ሜትር ካነሰ ወደ ጤና ጣቢያ ደውላለሁ። በተቻለኝ መጠን ቅድመ ጥንቃቄዎችን ሳደርግ ቆይቻለሁ። ጉሮሮ መድረቅ የለበትም በተባለው መሠረት ውሃ ካጠገቤ አይለይም። አሜሪካ ውስጥ የውሃ ችግር የለም። ከፈለግሽ ትራስሽ አጠገብ ቧንቧ ማስገጠም ሳይቀር ትችያለሽ። እዚህ አገር በፈረቃ የሚመጣ ጥም እንጂ በፈረቃ የሚመጣ ውሃ የለም። ድሮ 1 ጣሳ ውሃ ከጠጣው በመላው ሰውነቴ ሲንሸራሸር ሰንብቶ ሁለመናዬን አጽድቶ በሁለተኛው ቀን ነበር ተረፈ ምርት ሆኖ የሚወጣው። እንዲያውም አንዳንዴ ሳምንት የማልሸናበት ጊዜ ነበር። አሁን ገባ ብርጭቆው ካፌ ሳይወርድ የምጠጣው ነገር በቀጥታ ስርጭት ወደ ፊኛዬ ይሄዳል። ከመውቄ ጋር መጠጣት እኮ በወንፊት ውሃ እንደ መቅዳት ነው
ይላሉ አብሮ ቀምቃሚዎች። ደሞ አንድ ብርጭቆ ውሃ ጠጥቼ አንድ ማድጋ የምሸናበት ምስጢር አይገባኝም። የሆነ ለጡረታ የተጠራቀመልኝ ሽንት ሳይኖር አይቀርም። ችግሩ ምኝታ ቤቴ ከሽንት ቤቱ በጣም ይርቃል። በዛ ላይ የአሜሪካ ሽንት ቤት በጣም ጽድት ያለ ስለሆነ በቀላሉ እሽ ብሎ አይወርድልኝም። የመጣው ሌሊት ከሆነ ደግሞ አባብዬ ወይም ጨቁኜ አሳድረዋለሁ። ከትናንት ወዲያ በተከታታይ በእሩምታ ማስነጠስ ጀመርሁ። ብዙም ሳልደነግጥ 9 አንዳንድ ደወልኩና መታችሁ ትወስዱኝ ወይስ መደዳውን ልበክል አልኳቸው። በታንክ የታጀበ አምቡላንስ ልከው ወሰዱኝ። ከኢትዮጵያ መምጣቴን ስለሰሙ ሰብሮ ያመልጣል ብለው ሰግተው ነው። ዶክተሩ መርምሮኝ ሲያበቃ ጥሩና መጥፎ ዜና አለኝ አለ። ከጥሩ ጀምር አልኩት። ኮረና የለብህም፣ ግንባር ላይ ነጥሮ ተመልሷል። ተመስጌን። መጥፎ ዜናስ ምንድን ነው? ሁለተኛው የምርመራ ውጤት እንደሚያሳየው ፊኛህ ላይ ችግር ተከስቷል። ፊኛዬ ምን ሆነ? ፊኛህ ሽንት በማቆር ብዛት የተነሳ ተለጥጦ የላም ጡት መስሏል። እና ምንድን ነው የሚሻለኝ አልኩት በጭንቀት። ዓለም በወረርሽኝ በሚዋከብበት ዘመን ያንተን ፊኛ ሥራ ፈቶ የሚያክም የለም። እዛው አገርህ ገብተህ እንድትሞት ሪፈር ጽፈንልሃል። ቃለ መጠይቅ ድሮና ዘንድሮ። ድሮ ጋዜጠኛ ቁርስም ምንድን ነው የበላህ? ወጋየሁ። ዱለት የልብስ ምርጫህ? ቢትልስ ሹራብ። በትርፍ ጊዜህ ምን ያዝናናሃል? ካርታ ጨዋታ። ዘይንድ ቃለ መጠይቅ ዘንድሮ ጋዜጠኛ ዛሬ ቁርስም ምን በላህ? አርቲስት ያው ሰው ሆነን ስንፈጠር ሰውነታችን እንደ ሰውነት ምግብ መጠየቁ አይቀርም። አርቲስት ደግሞ እንደ ማንኛውም ሰው ምግብ ያስፈልገዋል። ምን ልል ፈልጌ ነው፣ ለእኔ ትልቁ ነገር ለምግብ ሳይኖር ለሕዝብ መኖር ነው። ሕዝብ የሚጠብቅብህን ነገር ካበረከትህ ቀኑን ሙሉ ባትበላ እንኳ የረሃብ ስሜት አይሰማህም። ወደ ጥያቄ ስመጣ ቁርሴን የበላሁት በቅርቡ የሚዳሰስና የሚቀመስ ቅርስ ሆኖ በዩኔስኮ የተመዘገበውን ጨጨብሳ ነው። የልብስ ምርጫህ? እንግዲህ ሁላችንም ወደዚህ ምድር ራቁታችንን የመጣ ነው። ራቁታችንን ሆነን ይሄንን ምድር እንለቃለን። ምን ልል ፈልጌ ነው፣ እርቃኔን ይሸፍንልኝ እንጂ የጣሊያን ሱፍም ቢሆን ለመልበስ ዝግጁ ነኝ። በትርፍ ጊዜህ ምን ያዝናናሃል? በዚህ ዓለም ሁለት አይነት ሰዎች አሉ። ትርፍ ጊዜ ያላቸውና ከጊዜያቸው የሚያተርፉ። እኔ ከሁለተኛው ነኝ። ያለችኝን ትንሽ እረፍት ጊዜ የማሳልፈው ከጓደኞቼ ጋር መስቀል አደባባይ ጉግስ በመጫወት ነው። ካነሳው ላይ ቀር የጉግስ ጨዋታን የፈጠረው ኢትዮጵያዊ ማን ይባላል? እንጃ፣ የጥላሁን ጉግስ አባት መሰለኝ። የመጣሁ ሰሞን ይዤው የመጣሁት ዶላር የሚያልቅ አልመሰለኝም ነበር። በጣም አንገርግቦ ቆልቶኝ ነበር። ሄሊኮፕተር ከመከራየት ያገደኝ የቅርጫት ኳሱ ንጉሥ ሞት ነው። በየ50 ሜትሩ ራይድ ድረስልኝ ማለት ልማድ የሆነ። ቀስ በቀስ የኪሴ ተርዚና እየሟሸሸ ሲሄድ ይሰማኝ ጀመር። ከሰማያዊ ሚኒባሶች ጋር አቋርጬው የነበረውን ውል ፈረምኩ። ጥቅጥቅ ብሎ በሞላ ሚኒባስ ውስጥ ጎበዝ ምን አለ ጠጋ ጠጋ ብትሉልኝ የሚል አንጀት የሚበላ ድምፅ ከሰማችሁ የኔ ነው። ብዙ አልቀጠልሁም። ሕዝብ የሚሳፈርበት ሳይሆን የሚሰፍርበት ሃይገር ባስ እንኳን ወደ ቤትህ ተመለስህ ብሎ ተቀበለኝ። የሰፈራችን ነዋሪ ኪሴ እየተመናመነ እንደመጣ ለመገንዘብ ጊዜ አልፈጀበትም። ባለፈው ተጉለት ሥጋ ቤት ፊት ለፊት ቆሜ
ገብስ ቆሎ ስበላ የሆነ ጎረምሳ መጥቶ ሃይ በውቄ ትራንስፖርት አገልግሎት ያስፈልጋል ብሎ ጠየቀኝ እና መልሴን ሳይጠብቅ ጥግ ላይ ያቆማትን አቧራ የጠገበች ሞተር ይዞ ወደ እኔ ቀረበ። ሞተሪቱ ሞተር ሳይክል ከመሆኗ በፊት መድፍ እንደነበረች የጠረጠርሁት ያወጣችውን ምድር አንቀጥቅጥ ድምፅና አንድ ሙሉ ከተማ የሚሰውር ጭስ አስተውል ነው። ከፋኝ። አልቅስ አልቅስ አለኝ። እግዜር ይስጥልኝ፣ በቅርቡ ስነ ጽሑፉን ትቼ ማራቶን ለመጀመር እያሰብኩ ስለሆነ ከፊት ከፊት ትመራኛለህ ብዬ አሰናበትሁት። ቅናሽ ያደርጋል ታናሽ ይላል ማንኩሴ ሲተርት። ከቸገረህ የሚገለገልብህ እንጂ የሚያገለግልህ አታገኝም። አሁን ከትናንት ወዲያ አምሽቼ በላውንደሪው ቤት በር በኩል ሳልፍ ያየሁትን ማመን አቃተኝ። የላውንደሪ ቤቱ ዘበኛ እንዲታጠብልኝ ወረፋ ያስያዝኩትን ብርድ ልብስ ለብሶ ይንጎማልላል። ዚስ ኢዝ አን ፕሮፌሽናል ምናምን እያልኩ ያዙኝ ልቀቁኝ ስል ዘበኛው ተረጋግቶ በጋራጅ ቱታና በበርኖስ መሃል ታፍኖ ከሚቀመጥብህ እኔ ትከሻ ላይ ሆኖ ቢናፈስልህ ይሻላል ብዬ ነው ብሎ ደረቀ። በዚህ አላቆመም። ያናፈስኩበትን ትበጭቅልኛለህ ብዬ ሳስብ ጭራሽ ትወቅሰኛለህ፣ ወትሮም እጅ አመዳፋሽ ነው እያለ መብከንከን ጀመረ። በጣም ተሰምቶኝ ብርድ ልብሴን ትከሻው ላይ አስቀምጦ ላናፈሰበት ከፍዬው ጉዞዬን ቀጠልሁ። በማግስቱ ሌላ ደከም ያለ ላውንደሪ ቤት ሄጄ 5 ካናቲራ፣ 2 ሹራብ፣ 1 ጂንስ በስንት ቀን ታደርሽልኛለሽ? 2 ሳምንት። በ2 ሳምንት ጊዜማ ኮሮና ይገለኛል። ትስቅልኛለሽ ብዬ ነበር። እሷ ወይ ፍንክችቴ። ታዲያ ምን ችግር አለ? አጥበን ለወራሾችህ እናደርሳለን። ጎርምሼ ከላይም ከታችም ማቀምቀም በጀመርኩበት ዘመን ሴት ፍቅረኛ መያዝ ከባድ ነበር። የዛሬውን አያድርገውና ለእኔና ላንተ ትውልድ ሴት ማማለል ቀላል አልነበረም። አብረውህ ከሚማሩ ቆንጆዎች መካከል አንዲቱን ትወዳለህ። በባለ ቀለም ወረቀት ላይ አንጀት የሚበላ በተወጋ ልብ የተሞላ ደብዳቤ ትጽፍላታለህ። ከሰኞ እስከ አርብ ከትምህርት ቤት እስከ ቤቷ ድረስ ትሸኛታለህ። በሽኝት ወቅት ብዙ አበሳ ይጠብቅሃል። ተፎካካሪ ጎረምሶች በቦክስ አገላብጠውህ ፊትህ ላይ ሌላ ተጠባባቂ ፊት ይጨምሩልሃል። ለፍቅር ብለህ የመጀመሪያውን ኀጢአት ትሠራለህ። ለዘይት መግዣ ከተሰጠህ ብር ውስጥ ሸርፈህ ጦር ማስቲካ ትገዛላታለህ። የቤት ሥራዋን ትሠራላታለህ። ከጥቂት ጊዜ በኋላ የራስህን የቤት ሥራ መሥራት ታቆማለህ። ኮከብ ተማሪ የነበርከው ልጅ ኮረት ተማሪ ሆነህ ትወረወራለህ። 2 ዓመት ሙሉ ይህንን አገልግሎት ስትሰጥ ከቆየህ በኋላ ያንቺና እኔ ነገር እንዴት ነው ስትላት መሬት መሬቱን እያየች በእህትነት ከሆነ እንቀጥል ትልሃለች። ከላይ የቀረበውን ታሪክ የነገረኝ በየነ የተባለው ባልንጀራዬ ነው። በየነ ፊላዴልፊያ የተባለው ከተማ ውስጥ ላለፉት 12 ዓመታት ድንግልናና ወንደላጤነት ተጭኖበት ይኖራል። በቃ ፈረንጅ ነው ክፍልህ፣ ፈረንጅ ጥበስ አልኩት። እሱንስ ቢሆን ያለ ባህሌ ከየት አመጣዋለሁ አለና ተከዘ። አባቶቻችን ፈረንጅ መግደልን እንጂ ፈረንጅ መጀንጀንን አላወረሱንም። ብቻ ያቅሜን ያክል እየሞከርኩ ነው። ፈረንጅ ወይዛዝርትን አስቁሜ ስለ ራሴና ስለ ሀገሬ ትንሽ አጨዋውታቸውና ካናይ ጌት ዮር አድሬስ እላቸዋለሁ። አይጨክኑብኝም። ኢሜላቸውን ይሰጡኛል። በኢሜል መጀንጀን ከባድ ቢሆንም መቼም ተኮራምቶ ተመቀመጥ ይሻላል። ትናንት በቫላንታይን ቀን በየነ ትዝ ብሎኝ ተከዝኩ። ተክዤም አልቀረሁ። ቤቴ ገብቼ የሚከተለውን ግጥም ጻፍኩ።
ሊጋባ በየነ ሊጋባ በየነ እንዳማረው ቀረ እንደ ጀነጀነ ኢሜል ሲለግሱት ስልክ እየለመነ ጎበዝ ትንሽ ዞር ዞር ብዬ ብመጣ አዲስ አበባ መልቀይራ ጠበቀችኝ። የኑሮ ውድነቱ ጨርቅ አስጥሎ ያሳብዳል። ለነገሩ ጨርቅም ስለተወደደ የዛሬ እብድ ጨርቁን አውርሶ እንጂ ጨርቁን ጥሎ አያብድም። ባለፈው ከፍተኛ የጥብስ ፍቅር ያደረበት እንግዳ መጣብኝ። ኮንዶሚኒየማችን ስር ባለው ስጋ ቤት ስሮጥ ሄጄ ሻጩን እስቲ 50 ብር ቁረጥልኝ አልሁት። ሻጩ ከሙዚየም የተሰረቀ ጎራዴ የመሰለውን ቢላዋ በሌላ ቢላዋ እየሞረደ በንቀት ሲያየኝ ቆይቶ የሚከተለውን ቃል ወረወረ። ቶምቦላ ነው። በዚያ ላይ ወበቁና አቧራው። በ22 ማዞሪያ በአቧራው ምክንያት እግረኛው ሁላ መደማመጥ እንጂ መተያየት አቁሟል። መንግሥት የአቧራውን ምርት በዚህ መጠን ለምን ፈለገው? ምናልባት መነጽር በማዞር መኪና በማጠብና ጫማ በመጥረግ የሚተዳደሩ የህብረተሰብ ክፍሎችን ለማበረታታት ይሆን? ባለፈው ትቢያና ላብ እያፈራረቀ ሲመገብ በመሰንበቱ ሳቢያ ከግራጫነት ወደ ዳልቻነት የተለወጠ ሸሚዜን ለማሳጠብ ወደ ላውንደሪ ቤት ሄድኩ። ባለ ላውንደሪዋ ሴትዮ ሸሚዜን ጠረጴዛ ላይ አጋድማ በዘንግ እያገላበጠች ስትመረምረው ከቆየች በኋላ የማይደብርህ ከሆነ በብርድ ልብስ ዋጋ ልናጥብልህ እንችላለን። ሰው ተጨካከነ ጎበስ። ብዙ ሰው በመንግሥት ተስፋ እየቆረጠ አማራጭ ፓርቲዎችን ተስፋ እያደረገ መሄዱ አሳሳቢ ነው። በዚያ ላይ የመኪና ስርቆት የደረሰበት ደረጃ አስከፊ ነው። ሌቦች የቆመ መኪና ወስደው አርደው ሆድ ዕቃውን ሶማሌ ተራ ላሉ አከፋፋዮች ይቸረችሩታል። ጎማውን ደግሞ በመጪው ምርጫ ማግስት ለተቃውሞ ቅድመ ዝግጅት እያደረጉ ላሉ የህብረተሰብ ክፍሎች ይሸጡታል። በከተማ መኪና ስርቆት የተባባሰውን ያህል በገጠር የፈረስ ስርቆት ከፍተኛ ደረጃ ላይ ደርሷል። ህብረተሰቡ የአጎቴን አይነት ጥንቃቄ ቢያደርግ ተገቢ ነው ባይ ነኝ። የሆነ ጊዜ ላይ ማንኩሳ ውስጥ አጎቴ ለቅምቀማ ከመሰማራቱ በፊት ፈረሱን ጠጅ ቤቱ በር ፊት ለፊት አሰረው። በዚህ አልረካም። የፈረሱን እግር በረጅም ሰንሰለት አስሮ ከራሱ ከስክስ ጫማ ጋር በካቴና አቆራኝቶ ወደ ጠጅ ቤት ገብቶ ዘና ብሎ ተቀመጠ። ጠጅ ሻጯ ምንትዋብ ይሄ ጥንቃቄ ትንሽ አልበዛም ብትለው፣ ተይ እባክሽ በኋላ አፋልጉኝ ተማለት አፋቱኝ ማለት ይቀላል። ከ2 ዓመት በፊት የኤፍሬም ታምሩ ልጅ ሰርግ መልስ ተጠርቼ ኩሪፍቱ ወርጄ ነበር። በዚያም ከድምፀ መረዋው አቀንቃኝ ከአብርሃም ገብረ መድህን ጋር ተገናኘን። ስናወጋ ቅድመ አያቱ በአድዋ ጦርነት ወቅት ትግራይ ገብተው የቀሩ የዳር አገር ሰው መሆናቸውን ተረዳሁ። ዝርዝሩን አልነገረኝም። የመረጃ ክፍተቱን በፈጠራ ሞላሁት። የአድዋ ጦርነት ማግስት አጤ ምኒልክ ድንኳናቸው ውስጥ ሆነው ግዳይ እየተቀበሉ ያስፎክራሉ። አንድ ጎልማሳ ተራው ደርሶ ገባ። ጎልማሳው እንደ አጤ ምኒልክ ራሰ በራ እንደ ንጉሥ ተክለ ሃይማኖት ብስል ቀይ ነው። ጎልማሳው በግራ እጁ የጄኔራል ዳቦር ሜዳን የተቆረጠ ጭንቅላት እንደ ዝኩኒ አንጠልጥሎ ይዟል። አስገራሚው ነገር ይህ አይደለም። ከመሰንቆ በቀር ምንም አይነት የሚታይ ትጥቅ አልነበረው። ይህንን የጥልያንን መኮንን እንዴት ገደልከው? ይህ ፈረንጅ በፈረስ በመሸሽ ላይ ነበር። እግረኛ ስለነበሩ ሮጬ እንደማልደርስበት አወቁ። አጅር የምን የሞኝ ዳገት ላይ ወጣሁና አንጀት የሚበላ ዜማ በማሲንቆ ተጫወትሁ።
የጄኔራል ዳቦር ሜዳ ፈረስ ዜማዬን ሲሰማ ብርብራ እንደ ጠጣ ዓሣ ሰክሮ ቀጥ ብሎ ቆመ። ጄኔራሉ ቢገርፈው ቢኮለኩለው ወይ ፍንክች ተቸክሎ ቀረ። ወዲያው ሮጬ ደረስኩና የጄኔራሉን እግር ዘርጥቼ ከፈረሱ ጣልኩት እና በራሱ ሳንጃ አንገቱን እንደዛ በጠስኩለት። ግሩም እኮ ነው። እንዲህ አይነት ነገር ሰምታችሁ ታውቃላችሁ? አሉና ምኒልክ አጠገባቸው ያሉትን ካህናት ዞረው ቃኘት አደረጉ። እንስሳት በዜማ ኃይል ከሥርዓታቸው መናወጣቸው ከጥንትም የታወቀ ነው አሉ አለቃ ሐሴቱ። አባታችን ማሕሌተ ያሬድም ከዕለታት አንድ ቀን በእርሻ አጠገብ ቆሞ ሲዘምር በእርሻ ላይ ተጠምደው የነበሩ በሬዎች በዜማው ጣዕም ፈዘው ደንግዘው አልንቀሳቀስ ብለው ነበር። በዚህ የተናደደው ገበሬም ሥራዬን አስተጓጎልክብኝ ብሎ በያዘው ጅራፍ ያሬድን እንደገረፈው ተጽፎ ይገኛል ብለው ጨመሩ። አሁን ምን እንድናደርግልህ ትፈልጋለህ? አሉ ንጉሡ ወደ ጎልማሳው ዞረው። ጌታዬ፣ ይህንን ጥልያን ነካክተን አንትወው፣ እንዲሁ እንዳማረብን ቀይ ባሕር አሻግረን እናባረው። ድላችንን የአድዋ ድል ሳይሆን የአስመራ ድል እየተባለ ሲዘከር ይኑር። ሐሳብህ ጥሩ ነው፣ ግን ስንቅ የለንም፣ ሰራዊታችንም ደክሞታል። በሚቀጥለው ዓመት ፈረሶቻችንን አጠጥረን እንመለሳለን። ብልጥ ሰው የያዘውን ይዞ ያለቅሳል አሉ ንጉሠ ነገሥቱ። ጃንሆይ፣ እንደዚያ ከሆነ እኔ እዚህ ልቆይ። ለምን? ከጥቂት ዓመታት በፊት አፄ ዮሐንስ ቱርክ ወረረን ብለው ጠርተውን ተዋግቻለሁ። ከዚያ ቤት የተመልሼ በቅጡ ሳላርፍ ጥልያን መጣ ብለው እርስዎ ጠሩኝ። አሁን ልመለስ ብል እንኳ አገሬ ለመግባት መንፈቅ ወይም ዓመት ይፈጅብኛል። ገና ለገና የአገሬ ጠላት ማለቂያ የለውምና እንደ ዘሐዘጊ ስመላለስ አልኖርም። ይሁን፣ በፈቀድክበት ተቀመጥ አሉ ንጉሡ። ዓመት አለፈ። ዳግማዊ ምኒልክ አልተመለሱም። ጎልማሳው ጥቂት ከራርመው አንዲት ሰሜናዊት ቆንጆ አጭተው አገቡ። ሚስቲቱም እስከሚቀጥለው ጦርነት ድረስ የባሏን የመሰንቆ መምቻ ወደ ጥጥ መንደፊያ ቀየረችው። የሰውነት ኩራት በጊዜያዊ ራት አይለወጥም። አንድ እውነተኛ ገጠመኝ ላካፍላችሁ። ከዕለታት አንድ ቀን ወዳጄ የሱፍ ኢብሮ ፊልም ቀረጻ እያካሄደ ነበር። በፊልሙ ውስጥ አንዲት ለማኝ ልጅ አቅፋ ስትለምን የሚታይበት ክፍል አለ። ለማኝቱን ሆና የምትጫወት ተዋናይት ተገኘች። የለማኝ ልጅ ሆኖ የሚጫወት ሕፃን ተዋናይ ግን ማግኘት ቀላል አልነበረም። የሱፍ ፍለጋ ወጥቶ ካዛንቺስ አካባቢ መንገድ ዳር አንዲት በጣም የተጎሳቆለች የኔ ቢጤ ልጅ አቅፋ ምጥዋ ስትጠብቅ ያያል። እናም ጠጋ ብሎ የሚከተለውን አላት። ፊልም እየሠራን ነው። ልጅሽን ፊልም ውስጥ እንጠቀምበትና 500 ብር ልስጥሽ። ወዳጄ ሴትየዋ እልል ትላለች ብሎ አስቦ ነበር። የሰጠችው ያልተጠበቀ ምላሽ ሲገርመው ይኖራል። ስማ፣ እኔስ መቼም ሰባራው ዕድሌ መንገድ ላይ አውጥቶ ጥሎኛል። ዘመኔንም እየጨረስኩ ነው። ይህ ልጅ ግን ያለዳው ነው ተከትሎኝ የወጣው። ግን እሱ ከኔ የተለየ ዕድል አለው። ዛሬ የለማይ ልጅ ቢሆንም የለማይ ልጅ ሆኖ አይቀርም። እናንተ የሚታያችሁ አሁን የምታዩት ለማኝነቱ ብቻ ነው። ለእኔ ግን ነገ መሐንዲስ ሆኖ ሐኪም ሆኖ ጠበቃ ሆኖ አልፎለት ይታየኛል። ለእኔ 500 ብር ብርቄ ነው። ግን የፈለገው ቢሆን ልጄ ነጋይቶ ለማይኮራበት ነገር አሳልፌ አልሰጠው እና ምን ልልህ ፈልጌ ነው 500 ብሩን በአዋዜ እያጣቀስክ ብለው።
ዌል የመጨረሻዋ ኃይለ ቃል እንኳ የእኔ ጭማሪ ናት። ኢትዮጵያዊ ኩራት ሲባል ሁሌም ትዝ የሚለኝ ይሄ ነው። ኖሮህ ልትንቀባረር ትችላለህ። ከግምትህ በታች የተሰፈረልህ ከመሰለህ ለዕድል የማላሳየው ልትል ትችላለህ። ቸግሮህ ችግርም ተገፍቶ እንደሚያልፍ ተገንዝበህ ክብርህን ለሽያጭ አለማቅረብ ግን ትልቅነት ይመስለኛል። ደሃ ስለሆናችሁ በጤናና በክብር መኖር አይገባችሁም የሚሉን ይህንን ያስታውሱ። የሚቀጥለው ትረካ ኮረና የገባ ሰሞን የተጻፈ ነው። ከሚሲሲፒ ወንዝ ወዲህ ማዶ። ዛሬ ከቤት ወጣሁ። የምሰነብትበት ከተማ ኦና ሆኗል። ለወትሮው ሰው እንደ ቅዳሜ ገበያ የሚተራመስበት መናፈሻ ጭር ብሏል። አንድ ጥቁር ሽማግሌ አግዳሚ ወንበር ላይ ተቀምጦ ለሁለት ርግቦች ፍርፋሪ ሲመግብ አየሁት። ወፎቹ እንደ ሙት ልጆች ሰሞኑን ቀላቢ አጥተው ስለሰነበቱ ፍርፋሪው ከሰውየው መዳፍ እስኪወርድ አላስችል ብሏቸው ወደ ሰውየው ጣቶች እንጣጥ እንጣጥ ይላሉ። ሽማግሌው ገና ሲያየኝ ፊቱ በደስታ በራ። ብድግ አለና ተመልሶ ቁጭ አለ። ዓይኑን ክፉኛ ሰው ርቦታል። ያርጉም በፈገግታ ይተላለፋል ያሉኝ ይመስል ለፈገግታው ምላሽ ሳልሰጥ ኮስተር ብዬ ጉዞዬን ቀጠልሁ። ትንሽ ተራምጄ የቤት የመዳረሻ አውራ ጎዳና ዜብራ ለማቋረጥ ስቃጣ ድንገት ኮቴ ሰማሁ። አንዲት ፈረንጅ እየሮጠች ከፊት ለፊቴ ትመጣለች። ፊቷ በላብ ታጥቧል። የመሮጥ ልማድ እንዳልነበራት ያስታውቃል። ያው ሩጫ በሽታ የመከላከል አቅም ይጨምራል ሲባል ሰምታ እያዘጠዘጠች ነው። ድንገት ስታየኝ መንገድ ቀይራ ስታቋርጥ ከላይ እየከነፈ የሚመጣ አምቡላንስ ለጥቂት ሰዓታት ቤት ገብታ በድንጋጤ የምትሞት ይመስለኛል። ነፍስ ይማር። ሕዝቡ እንደ ኤሊ በየድንጋዩ ገብቷል። ቤቱ ቁጭ ብሎ ያከማቸውን ሲቀለብ ይውላል። ሱባኤውን ጨርሶ ሲወጣ ደግሞ ኮሌስትሮሉ አሸቅቦ ስቡ ልቡን ደፍኖት ይሞታል። ችግሩ ኮረና አይደለም። ችግሩ ሰው ሆኖ መፈጠር ሳይሆን አይቀርም። ሰው በዘመኑ ያልተጨነቀበት ጊዜ መች ኖሮ ያውቃል? ንጉሥ ኦዲፐስ እንዳለው ጨርሶ አለመወለድ ይሻል ይሆን? የአገራችን አረሆ ያኔ ነበር እንጂ ሰው አልሆንም ማለት አዳምና ሔዋን የተፈጠሩለት ያለችው ይሄ ተገልጦላት ይሆን? አገር ቤት ስደውል ምሬቴን የሚያጣፍጥ ነገር ሰማሁ። ራስን የመጠበቅ ዘመቻው ቢዘገይም ጥሩ እየተፋፋመ ነው። እስካሁን በዚህ ደደብ በሽታ የሞተ ዜጋ የለም። ለአጎቴ ልጅ ደወልኩለት። አጅሬ ተጣጥቦ ፈረንጅ ለመደብደብ እየወጣ እንደሆነ ነገረኝ። ተናድጄ ወረድኩበት። ይህንን ጀብድህን ለግብፅ ጦርነት አቆየሁ። የፈረንጅ በረከት ተካፍለህ ከኖርህ ከመዓታቸውም ለመካፈል መዘጋጀት አለብህ። ደሞ እኮ የፈረንጅ መድኃኒት ከፋርማሲህ ላይ ቢቀነስ ዳማከሴህና 3 ዙር የቡዳ መድኃኒትህ ነው እጅህ ላይ የሚቀረው ብዬ ወቀስኩት። ጊዜን የማሳልፈው የክትባት ዜና በመጠበቅና ፊልም በማየት ነው። ፊልም ሲሰለቸኝ ተነስቼ እንጎራደዳለሁ ወይም አንጎራጉራለሁ። ሳሎን የግድግዳ ላይ የተሰቀለውን ሱፌን ግጥም አድርጌ የተነሳሁትን ፎቶ በአድናቆትና ባዘኔታ እያየሁ ይበላሃላ ይበላሃላ አንተንም መሬት ይበላሃላ እያልሁ አዜማለሁ። ከዚያ ስልኬ ላይ ይጣዳለሁ። ቴሌግራም፣ ሚሴንጀርና ቫይረስ ማለቴ ቫይበር ከፍታለሁ። የወዳጆቼ ጥያቄ፣ ምክርና መጽናኛ ይጎርፍልኛል። በውቄ
ከምልክቶቹ ውስጥ ጀርባ ማከክ የሚባል ነገር አለ እንዴ? አለኝ አንዱ ደውሎ። የለም። ተመስገን። ዝም ብዬ ያለ ሐሳብ ልከካ? አዎ እንደ ልብህ እከክ እከካ። አንዲቱ ትኩስ ነገር ደጋግመህ ጠጣ ብላ ምክር ሰደደችልኝ። ትኩስ ነገር ቫይረሱን ይገድለዋል? ባይገድለውም ያቆስለዋል። ዝም ብለህ ጠጣ። ቅድም ደግሞ ለወዳጄ ለበየነ ደወልኩለት። ቀኑ እንዴት ያልፍልሃል? ምን ስትሰራ ነው የምትውለው አልኩት። በአንድ እጄ ሪሞት ኮንትሮሌን በአንድ እጄ ቆመጤን ይዤ ሶፋ ላይ ውያራለሁ። ለዚህ ጽሑፍ ሲባል ቆመጥ በሚለው ቃል ውስጥ የሚገኘው ለ በመ ተተክቷል። ፊታችሁን አትንኩ መባሉ በጀ እንጂ ፊት አውራሪያችሁን አትንኩ ቢባል አልቆልኝ ነበር። ሁሌም ከእንቅልፌ ስነቃ እጄ በግራና በቀኝ እግሬ መካከል ድንበር የሚያሰምር ይመስል ጭኔ መሃል ነው የማገኘው አለና ተከዘ።